ላይፍ ስንገባ አንሰማን አጭር ደቂቃ ነው የገባነው። አሁን ይሄ መጽሐፍ ቅዱስ ብቻ ነው የሚለው ትምህርት ኦልሬዲ በጣም በቃ በተደጋጋሚ ኦልሬዲ አፍርሰነዋል ማለት ይቻላል። መጽሐፍ ቅዱስ ብቻ የሚለው ትምህርት ኦልሬዲ የለም ብዬ አስባለሁ አይደል? የሚያስጨንቅ ነገር አይደለም። አሁን ከታላቅ ይቅርታ ጋር ማለት ነው ይሄንን የሚቀበሉ ወንድሞቻችን እህቶቻችን አሁንም ካሉ ማለት ነው እናከብራችኋለን፣ እንወዳችኋለን። ግን ትምህርቱ ግን ፈርሷል። እናንተ ዝም ብላችሁ ደጋግፋችሁት ነው እንጂ መጽሐፍ ቅዱስ ብቻ የሚለው ትምህርት ኦልሬዲ ፈርሷል። እና ምንድነው ዝም ብለን ግን ትንሽ እንሂድበት። ያው ትንሽ የደጋገፋችሁትን የራስ ጉዳይ እኔ ምን የዚህን አልከደገፍኩ ይበቃኛል ጥፋ ከዚህ እንድትሉት ማለት ነው መባል ያለበት ትምህርት ነው። ከዚህ በፊት እንዳልኳችሁ መልከ ጥፉን በስም ይደግፉ ማለት መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። መልከ ጥፉን በስም ይደግፉ ማለት መጽሐፍ ቅዱስ ብቻ የሚለው ትምህርቱ እንደ ትምህርት መልከ ጥፉ ነው። ቃሉን ግን የሆነ መጽሐፍ ቅዱስ ብቻ የምትለውን ቃል ስትሰሙ ግን የለም የሆነ ለመጽሐፍ ቅዱስ ይወገን አይመስልም? ይመስላል። ስለሚመስል ያው ቆንጆ ስም ነው፣ ግን መልከ ጥፉ ግን ነው ነው። እና ባይሆን አንድ መጽሐፍ እጄ ላይ ገብታ ነበር እና እዛ ቴሌግራም ላይ ትንሽ ብዬ ይባላል። በርግጥ እሺ መጽሐፉንም ጸሐፊውንም አልጠቅስም ያው እንዳይደብረው ትላለህ። እንደው ተነሳ መጽሐፌ ለምንድነው እንደዚህ ልታቃልልብኝ እንዳይደል? እሺ እንደዚህ አድርጌ ማሳየው ያው እንትን ካልኩትም ሊታወቅ ስለሚችል ማስለዩት በዚህ ነው በነጩ ነው። እቺ ታየች። እሺ እቺ ፕሮቴስታንት መጽሐፍ ነች። እንደው ሰው ገዝቼው አይደለም ኦፍኮርስ እንትን ነው ሰው ሰጥቶኝ ነው መግዛት የሚፈልገው ኦፍኮርስ መብቱ ነው። ይሄ የሰው ሸወት ነው። ግን ለእኔ ሰው ሰጠኝና ፕሮቴስታንት ወንድሞች እህቶች እስቲ እንደው ይቺን ነገር ያት አንድ ፕሮቴስታንት ወንድማችን እንደው መጽሐፍ አሬ በጣም ጠቅሶ አላለና ግን እንዲህ ነው አላለም። ይወባ ነው ከታችና እሺ እና አይ እንትን ነው ያት እስቲ እንዲህ ነው እቺ ነገር እንደው በጣም እንደው ሚዲያ ላይ ያልተባለ ነገር ነው እየተነሳ ያለው እና በጣም በቃ አዲስ ነገር ነው ተይዞ የተመጣው እንደው ምናምን ብላ እንዴት እህቴ ናች ቡኪ ያለሽ እሷ ናት መሰለኝ ጉድ ይሰራ ማን ነው የገዛችልኝ? ስቀልድ ነው። አረ በቅዱስ ሚካኤል እዚህ ቆያንዴ በዙሪያ ካሉ እኮ ወንድሞች ውጪ መቀላለድ ቢቀር የተሻለ ነው ብዬ ጽፌ ነበርና አስታውሱኝ። እሺ ቢቀር ይሻላል ባንቀላለድ ይሻላል መሰለኝ። አንዳንዴ ቀላችን በጣም ሌላ ሰዎችን የሆነ አታክ ማድረግ ነገር ሊመስል ይችላል እና እሱ ቢቀር ይሻላል ማለት መቀላለዱ ትችት ግድ ነው ይኖራል፣ ግን መቀላለዱ አሁን ባለፈው አንድ ሙስሊም ወንድሜን ልክ እዚያ ኧረ በቅዱስ ሚካኤል እነ ዮባ እነ ጋዲ እነ መኩ ምናምን ላይ እንደምንቀልደው አንዱ ላይ ቀልጅ ኧረ በስመ አብ በጣም ከወጣ በኋላ በጣም ይደብረኝ። እዛው ቴሌግራም ላይ እንዳልኳችሁ የፈጠነ በውስጥ ሂጂ ይቅርታ ተማጽኘዋለሁ ይቅርታ ጠይቄዋለሁ። ይባይ አላውቅም፣ ግን ቢሆንም ግን ሰው ሊያስከፋ የሚችል ከሆነ አለማድረጉ ይሻላል። እና 130 ስንት ላይ ነበር እንደው ኤኒዌይስ እዚሽ መጽሐፍ ላይ ያው አላነበብኳትም ገና የፈጠነ እንዲልኩኝ ማውጫውን ከፈኩት ማለት ነው። እሺ ማውጫው ላይ ገባውና ማውጫው ላይ ገብቼ የተወሰነ ራፊ ነው ግራፊ እኔ መጽሐፍ ሳይ መጀመሪያ የማያቸው ነገሮች ማውጫና ምንድነው ማውጫና ዋቢ መጽሐፍት ላይ ያው ትንሽ ደከም ያለ ነው። ዝም ብለህ ብታካትትበት ይሻላል ነበር ይመስለኛል፣ ከይቅርታ ጋር ማለት ነው። በጣም ጥቂት ናቸው። በተለይ እንግሊዝኛ ማጣቀሻዎች አማርኛ ብዙ አላገኘውም ልትል ትችላለህ። እንግሊዝኛ ማለት ያው አክቹዋሊ መጽሐፍ ላይ ካልጠቀስክ ከዚህ ዋቢ መጽሐፍት ላይ ምንም አለ ከየትም አምጥተህ አትደረድራቸውም፣ ግን ትንሽ ነው። አቡነ ሽውዳ ኢንሽ ክርስቲያን ኮሜንተሪ ስክሪፕቸር እሺ ከዛ ራሱ ደግሞ እሺ ማን አለ ከዛ ዮሴፍ በቃ ዮሐንስ አፈወርቅ ታሩስ ማለት እያለ ነው የሚለው ዶክተር ስትሪ ባይብል ምንም መጽሐፍ ቅዱስ በለው ኦልሬዲ እና የለም በቃ ይሆነ እንግሊዝኛው አይ ትንሽ ነው። ማጣቀሻዎቹ ትንሽ ናቸው። ብዙ ያልተደከመበት ይመስላል ማለት ብዙ መጽሐፍት ያልተገላበጡበት ይመስላል። ግን ምንም ሆነ ያው መጽሐፍ ነው፣ ጥሩ ነው። ግን ጥሩ ነው ስላችሁ ያው መጽሐፉ ያው እንግዲህ ይቅርታ ማለት ካሳዘንኩ ማለት ነው። ግን ክርስቶስን እንደዚህ አይጻፍም። ክርስቶስን ይቅርታ
ከታዘንኩ ይቅርታ ማለት የሚያስደብር ከሆነ ግን ለምን ግድ እንደሚሰጠኝ ባላውቅም ያንተ ማዘን አለማዘን ግን ማለት በዚህ ጉዳይ ላይ ግን ከልቤ ነው። ግን እንደዚህ አይጻፍም። በተለይ ቅዱስ ዮሐንስ አፈወርቅ የሚከሰስክበት እና እሱን ያዩት በቃ ማውጫው ላይ እንጂ ሾፍ ሾፍ ሳደርግ ስህተት ያለባቸው የአባቶች ትምህርት ይላል እና ስህተት ያለባቸው የአባቶች ትምህርት ብለህ በነገራችን ላይ ዝም ብለህ ብታማክረኝ አይ እንደው ይሄ ነገር ከእይታ አንጻር ማለት ነው ይሄ እንኳን ተቀባይነት የለውም የሚባሉ እኔ ሰጠ ነበረ ተባበረ ነበረ ብዬ አስባለሁ። የተወሰኑ መስጠት ይችላሉ። ከመቤታችን ጋር በተያያዘ እሱን ራፊ ነው ዝም ብዬ ነው እንደዚህ አይት ያደረኩት ግን ያው ብዙም አልጻፈም። እኔ የተሻለ ሰጠ ነበር ማቀን ስለሆንኩ ሰጠ እኔ የኔ ጋር በዘች ነው ያለው እንደዚህ ነገር ዝም ብለህ ነው የደከምከው እንጂ ትላለህ እና ዮሐንስ አፈወርቅን አንስቶ ዮሐንስ አፈወርቅ አይሁዳውያንን በተመለከተ ያስተማረ ቢልና ምንም እንኳን ዮሐንስ አፈወርቅ የሚያስተምራቸው ማራኪ በሆኑ ትምህርቶቹ ምክንያት ዮሐንስ አፈወርቅ የሚል ቅጽል ስም ቢሰጠውም አይሁዳውያንን በተመለከተ ግን ከአንድ ክርስቲያን የማይጠበቅ ትምህርቶችን በእነርሱ ላይ ያስተምራል። ከአንድ ክርስቲያን የማይጠበቅ ትምህርቶችን ከአንድ ክርስቲያን እሱ የጻፈው ነው። እሺ እኔ እያልኩ አይደለም። በእነርሱ ላይ አስተምሯል። አይሁዳውያንን በተለያየ ስያሜዎች ይጠራቸው ነበረ አለና እነዚህ አሳማዎች፣ ሰካራሞች፣ አጭበርባሪ እያለ ጠርቷቸዋል ነው እና ጊዝ ለጂስ ባይሮች ላይ የተሰኘ ተከታታይ ትምህርቶችን በማስተማሩ በኋላ ላይ ለተነሳው የአንቲሰሚቲዝም እንቅስቃሴ እና ሂትለር አይሁዶችን እንዲጨፈጭፍ መነሻ የሆነው አንዱ ምክንያት የአፈወርቅ ጽሁፎች መሆኑ ይታመናል። አንተ የበጣም ቦልድ ክሌም እኮ ነው እንዴ! ኧረ በቅዱስ ሚካኤል ሂትለር ያንን ሁሉ ህዝብ ለመጨፍጨፉ የቅዱስ ዮሐንስ አፈወርቅ ጽሁፎች እነሱ መነሻ እንደሆኑ ይታመናል። ኧረ በቅዱስ ሚካኤል እንደዚህ አይጻፍም። ክርስቶስ ይቅርታ ግን ይሄ ለቅዱስ ዮሐንስ አፈወርቅ ካለ ጥላቻ ወይም ካላዋቂነት የተነሳ ካልሆነ በስተቀር እንዲህ ብሎ ሰው አይጽፍም ማለት ሰው እንዳይሰማ ጌታ ነው። እኔ የራሱ ወንድሞች ሊመልሱልኝ ይገባሉ ብዬ አስባለሁ። ከቻሉ በመጽሐፍ ትላለህ አንተ አክቹዋሊ መጽሐፍ አይደለም እዚህ ጉዳይ ሊጻፍ አንዲት ገጻችን ነው የጻፈው። አሁን አስበው አሁን ያልኳችሁ አሁን ማለት ቅዱስ ዮሐንስ አፈወርቅ ለሂትለር ምንጭ ነው የሚለው ሀሳብ ምን ያህል ትልቅ እንደሆነ አስቡ። ግን የተጻፈችው እቺ ነች። ይኸው እቺ ብቻ በቃ አለቀ። ከታች ሮሜ 11 ቁጥር 28 ምናምን ተጠቅሳለች። ይኸው እቺ ተጠቅሳለች ሮሜ 11 28 ከዛ ውጪ ይኸው እቺ ናት። እቺም ይኸው ዝርዝር ነው ነጥብ ነው በቃ እቺ ናት አለቀ። አረ አታ እንደዚህ አይነት አደገኛ ነገር ተናግረችን ነው አንድ ገጽ ታስቀምጣለህ እንዴ? ያውም አንድ ገጽም ሲባል አንድ ገጽ አይደለም እንጂ ማለት ያው እንትን ያለች ናት። እሺ ወዲያ አንድ ያዘውና አረ በጌታ አረ በስመ አብ እመቤቴን አይደረግም። እና በጣም የሚያስገርመው እዛው ቴሌግራም ላይ እንደጻፍኩላችሁ እንዲህ ብሎ እንደዚህ አይነት አደገኛ የሆነ ነገር ባይዚህ ሉተር ለሂትለር መነሻ ነው የሚል ጽንሰ ሀሳብ አለ። ባይሆን እሱ አለ ያው አሁን እሱም ይታመናል ብዬ ደምድሜ እየነገርኳችሁ ሳይሆን ግን ብዙዎች ግን ይህንን ነገር ጽፈውበታል። እነ ዲያቆን ያረጋለም እዚህ ሄደውበታል። ሉተር ለሂትለር ማለት ነው። እንደዛ ስለሚባል ብቻ ሉተር በዚህ ነገር ስለሚከሰስ እንደውም ዮሐንስ አፈወርቅ ነው ብሎ አልመጣም። ዮሐንስ አፈወርቅ ያለበት ምክንያት ራሱ አይሁዳውያንን ምንድነው አሳማዎች፣ ሰካራሚ፣ አጭበርባሪዎች ምናምን ብሏቸዋል እና ይሄ ከክርስቲያን አይጠበቅም ምናምን በሚለው ማለት ነው። እንዴ እዛው ቴሌግራም ላይ ጽፌላችሁ ነበር። ጌታችን ኢየሱስ ራሱ እና መጥምቁ ዮሐንስ ስለ አይሁዳን የተናገሩትን ብትሰማ ምን ልትል ነው? መጽሐፍ ቅዱስ ላይ ባሳያውን ገልጬ ምን ልትል ነው እንዴ? አረ የሂትለር መሰረት እንትኖች እነሱ ናቸው። ዮሐንስ አፈወርቅ ምን አደረገ? እሱማ ምንም አላደረገም ልትል ነው ወይስ ምንድን ነው? ጌታችን ኢየሱስ እና መጥምቁ ዮሐንስ አይሁዳንን ምን ነበር ሲሏቸው የነበሩት እንዴ? አንተ የእፉኝት ልጆች ሲሉ እኮ የነበረው እነሱን እኮ ነው። የእፉኝት ልጆች እባብ ማለት ነው። እባባዊ የሚናደፍ ልጇን ወላዛው ምገል
አይሁዳን በዚህ መልኩ እኮ ነበር ሲገልጿቸው ነው። ደንቆሮ እያሉ ነበር እኮ ሲገልጿቸው ነበር። ይሄንን አሁን እንደዚህ ስላችሁ ትክክል አይደሉም ያልኩኝ አይደለም። በሰዓቱ ይገባቸዋል፣ ይገባቸዋል። ይሄ ድንቁርና እኮ ነው። ኢየሱስን አልቀበልም ማለት ታዲያ ከዚህ በላይ ምን አለ? በቃ ይሄ እኮ አደገኛ ይሄ መንፈሳዊ ድንቁርና እኮ ነው። ክርስቶስን እምቢ ማለት ነው። እና ጌታችን ኢየሱስ ባለቤቱና የጌታችን ኢየሱስ መንገድ ጠራጊ የተባለው ዮሐንስ መጥምቅ ስለ እነሱ የተናገረው ብትሰማ ምን ልትል ነው? አይ ብራዘር፣ ከዛ በኋላ ሂትለርን ስጠራው ራሱ ሂትለር ዮሐንስ መጥምቅ ብለህ ልጠራው አባቱ ነው ብለህ እንዴ? ኧረ በቅዱስ ሚካኤል እንደዚህ አይጻፈው እንዴ? አንተ እንደዚህ አይነት አደገኛ ክሌም አትስጥለፉ። መደጉ ቀስ ብለው እኔ ቢሰጡ ራሱ ሌሎች ሰዎች ሰጥተው ማለት ነው። ከዛም ብዙ ሪሰርች አድርገው እነሱ ለመስራት ይሞክሩና ከዛ በኋላ የእነሱ ተገምግሞ መልስ ይሰጥበታል። እንደዚህ አይነት ነገር በዚች አንተ በዚች ይኸው በጌታ ስም በዚች ይሄ ለባይዚ እቺ ነች። አረ በቅዱስ ሚካኤል ሌላውን አላዩትም። በጣም ደግሞ ያስፈልጋችሁ ከሆነ አይታርጊ ሪፍሌክሽን መስጠት እችላለሁ። ትንሽ ናት። ዝም ብለን ሂደት የምትባል የሚባልባት ናት። አነስ ያለች ስለሆነች ቶሎ መሄድ ይቻላል። ግን ያን ያህል ለሪፍሌክሽንም የሚመች አይመስለኝም። ይቅርታ፣ በጣም ይቅርታ። ግን ጌታ በጣም ይቅርታ። በጣም የሚያስገርመው እንደዚህ አይነት ክሌም ሰጥቶ ከቅዱስ ዮሐንስ አፈወርቅ ቀጥታ ከራሱ ዳይሬክትሊ ከቅዱስ ዮሐንስ አፈወርቅ ራሱ አልተረጎም ማለት ምን አይነት ስንፍና ነው? አላቀረበም። እዚህ ጋር ይሄ አደገኛ ስንፍና እኮ ነው። እንዳንተ ከቅዱስ ዮሐንስ አፈወርቅ እዚህ ላይ ትንሽ እንኳን ዝም ብለህ ለቅዱስ ዮሐንስ አፈወርቅ እዚህ ቦታ ላይ እንዲህ ብሏል ብለህ ትንሽ ነገር አጠቅስም ማለት ቀላል ነው። አሁን ይህንን መጥቀስ ግን ምን እንደው ለመጥቀስ ያህል ማለት ነው። ግን አልጠቀስክም። ይሄ አደገኛ ስንፍና ነው። ያው መተቸት ያለበት ይተች ነው። ይሄ ስንፍና ነው በጣም። ያው ጊዜ ብትሰጠው ቀስ ብለህ እንደው ትንሽ እንኳን ውሃ እንዲያነሳ የተወሰነ ቢሆን እንዴ። አንተ ስለ ቅዱስ ዮሐንስ አፈወርቅ እንዲህ ብሎ አንድ አልጠቀሰም። ሊትራሊ ቀጥታ ከቅዱስ ዮሐንስ አፈወርቅ እዚህ ጉዳይ ላይ ማለት ነው። የሌሎቹን አላየሁም፣ አያቸዋለሁ። ዮሐንስ ማቴዎስ ላይ ነው ማቴዎስ 12 ላይ ምናምን ብሎ ዮሐንስ አፈወርቅ ማውጫው ላይ አይቻለሁ። እሱን አየዋለሁ። እንደዚህ አይነት እንደው ዮሐንስ አፈወርቅ ለሂትለር አባቱ ነው አይነት ጽሑፍ ጽፎ እዛ ጉዳይ ላይ አንዲት እንኳን ከቅዱስ ዮሐንስ አፈወርቅ አልጠቀሰም። አንድ ወይ ከሂትለር ንግግርም አልጠቀሰም። ኦፍኮርስ የጠቀሰው የሆነ ሰው ይሄ እንደዚህ አገናኝቶ እንግዲህ ሌላ ይሄ እንግዲህ የተምታታበት የሆነ አንድ ሰው የጻፈው አለ እንደዚህ አይነት እዚህ ርዕስ ላይ እና እሷን አይቶ ነው መሰለኝ መጣና ጻፈና ከዛ በኋላ ጆን ክሪስስተም አርክቴክት ኦፍ አንቲሰሚቲዝም የሚል 9 ብሎ በቃ ጠቀሰ። አለቀ። የጠቀሰበት ከዛኛው መጽሐፍ ላይ ራሱ ማለት ነው። እሱ ካገኘው የሆነ ሰው መጽሐፍ የጻፊውን ስም አልነግራችሁም። ለምን እንደማልነግራችሁ እነግራችኋለሁ። የጻፊውን ስም አሁን እሱ የጠቀሰው ማለት ነው። ለምን እንደማልነግራችሁ እነግራችኋለሁ። ግን ይህንን መጽሐፍ ጠቀሰና ፔጅ 9 አለ። በቃ ገጽ 9 በቃ እችን ብቻ ነው የጠቀሰው ራሱ። እንደዚህ አይነት አደገኛ ነገር ተናግሮ ማለት ነው። የጻፊውን ስም አልነግራችሁም። ለምን አልጠቀሰውም? አንተ መጽሐፍ ጠቅሰ የጻፊውን ስም አልጠቅስም እንዴ? ምን ተውኝ። አሁን እኔ ብዙ የመረረኝ ነገር አለ። ወደዛ አድርጉልኝ። ሌላ ጨዋታ አለን። እሺ እና እንዴት ናችሁ? እንዴ አንተ የጻፊውን የጠቀሰውን የጻፊ አረ በቅዱስ እንዴ አንተ አረ ስሙን የሰውዬ ይከሳል። አሁን ይህም ቢያዩ አረ ቢያንስ ስሜን ጥቀሰው ነው የሚል እና ስም ይጠቀሳል። በጣም የሚያስገርመው ዋቢ መጽሐፍት ላይ አላስቀምጠው። ለማየት ሞከርኩ ነው። ዋቢ መጽሐፍት ላይ አላስቀምጠው። አረ በስመ አብ። እኔ ቴሌግራሜ ላይ የጻፍኳቸው አጫጭር ጽሁፎች አሉ። እነሱን ሰብስቤ ሰሞኑን መጽሐፍ አድርጌ ያሳትማለሁ። መታወቂያ ጋይሶች ተዘጋጁ። በመጽሐፍ ከሰጣሉ። ስቀልድ ነው። ባይሆን ከሰሞኑ መምጣት አይቀርም በመጽሐፍ ግን ጌታ ከረዳኝ ጸልዩልኝና አሁን በቅርቡ ለአንድ ዶክተር ምላሽ የሰጠንበት አለን። ኤኒዌይስ ብቻ ግን እቺ መጽሐፍ ግን ትንሽ አረ በቅዱስ ሚካኤል እኔ በተለይ ቅዱስ ዮሐንስ አፈወርቅ እንደዛ ማለትን አልወደድኩትም። አደገኛ ነው። ሉተር እንደዛ ስለሚባል ብቻ እንደዚያም መንከር በጣም እና ባታደርግ እንደዚህ ጥሩ ነበረ እና ጌታ ይርዳም ይቅር ይበልህ። ማይ ብራዘር በጣም ነው አባቶችንም
ተቃረኑ። እሺ የዚህኛውን ወንድማችንን የዚህን ያህል ካልን በጣም እንደው ፍላጎቱ አይኖራችሁም። በነገሩ የት እናውቀዋለን መጽሐፉን ኧረ ተወን ነው የምትሉኝ። በእርግጥ አስፈላጊ ከሆነ ግን ትንሽ ነገር ሄድበታሉ ሌሎቹንም አይቼ ማለት ነው። ይህንን ክርስቶስን በቃ ዝም ትላንት እጄ ላይ ገባች። አጋጣሚ ቀደም ጠዋት ላይ ዞር ስል ለካ ቴብሉ ላይ ነበረ። እስቲ ይህች መጽሐፍ እንዴት ናት ብዬ ዛሬ ገና ነው ያየኋት። ትላንት ራሱ ገልጫ ላይ ነበር። አጋጣሚ ትንሽ ራሴን አመም አድርጎኝ መጣሁ፣ ተኛሁ። እንደዛ ጠዋት ከተነሳሁ በኋላ እንደተለመደው የማርቆስ ወንጌልን ጻፍኩላችሁ። ቴሌግራም ላይ ሌላችሁ ሰዎች አላችሁ። የማርቆስ ወንጌልን እያነበብን ነው። መጽሐፍ ቅዱስ እናነባለን። ባይዚ ቴሌግራማችን ላይ መጽሐፍ ቅዱስ እናነባለን። ጥናት አይደለም ግን መጽሐፍ ቅዱስ ማንበብ እናነባለን። ክለሳ እዛችሁ ጋር እናስቀምጣለን። በአጭሩ ምን እንዳለ እዛው ጋር አስቀምጥላችኋለሁ። ጠዋት ላይ ተነስቼ ስለዛ የቴሌግራም ቻናል ላይ ያሉ ወንድምና እህቶቻችን እኔንም ጨምሮ ጠዋት ልክ ስንነሳ ከእንቅልፋችን የመጀመሪያው ስራችን ያው አማትበን አባታችሁን እንላለን እና የሚችል ይጸልያል። ጥሩ ሌላም ከዛ በኋላ ግን የመጀመሪያው ስራችን መጽሐፍ ቅዱስ ማንበብ ነው እና ቀናችንን የምንጀምረው የእግዚአብሔር ቃል በማንበብ ነው። እሺ በውስጥ የምናደርግበት አይደለም፣ እግዚአብሔር እንግዲህ የምናመሰግንበት ነው። ምክንያቱም ቃሉ እንድናነብ ፈቅዶልናል። ነው ለእናንተም ፈቅዶላችኋል። አረ በጌታ ሄዱ። አረ አትጥፊ። ምንድን ነው? ነይ እስቲ ቴሌግራም ላይ ግሩፕ ላይ ነኝ፣ የምር ነኝ፣ ቴሌግራም ላይ ነኝ። እንዴ አረ አትጥፊብን። አለሽ ላኪልኝ። እንዴ በጣም የጠፋችሁ ክርስቶስ ነው። ነይ ገስት ላኪልኝ እና የእግዚአብሔርን ቃል እናነባለን። ጠዋት የእግዚአብሔርን ቃል እናነባለን መጽሐፍ ቅዱስን። አሁን ማርቆስ ወንጌል ምዕራፍ 9 ጨርሰን ነገ ጠዋት ስንነሳ ምዕራፍ 10 ነው። አረ የበጋሻው ባይሆን ቆይ ነገር አለ በጌታ ቆይ እቺ ወረወርኳት የማን ነው ያስቀመጥኳትን መጽሐፍ ላምጣትና ቆይ ባረሰውት ቆይ እንደዚህ ፊል ይሁንና እና ነገ ምዕራፍ 10 ነው የምናነበው። ምዕራፍ 10ን ሙሉ ይሁን አይሁን አላውቅም አያለው። ከዛ በኋላ በጣም የሚበዛ ከሆነ ከፍለዋለሁ ምዕራፉን፣ ካልሆነ ግን አንድ ላይ አድርገን እና ደግሞ ከይዘቱ አንፃር አይቼ ሙሉን ከሆነ ሙሉን እናነብና ቀናችንን እንጀምራለን። እና ጥሩ ነው የእግዚአብሔር ቃል ሲነበብ አያችሁ፣ እግዚአብሔር በቃሉ በኩል ይናገረናል። እና ሊንኩን ሐዋርያዊ መልሶች ብላችሁ ሰርች ታረጉ። ግን ሐመር ውሃ ብላችሁ ነው የሚጀምሩት። ሐዋርያዊ መልሶች በቃ ልክ እዚህ ላይ እንዳለው ስም ማለት ነው። የኔ ቲክቶክ የተጻፈበት ራሳቸውን ቃላቶች ለምሳሌ በሐሊቷ ብታደርግ ላይ ይመጣልኝ ይችላል። ስለዛ ሐመር ውሃ ከዛ በኋላ ነው ሪ አይደለም ሐዋሪ ሳይሆን ሐዋርያዊ እንደዛ አድርጋችሁ መልሶች ብትሉ ቻናሉን ግሩፑን እንዳትቀላቀሉ። ግሩፑ የኛው ነው ግን አትቀላቀሉ። ያው ለምን እንደሆነ ግሩፑ ላይ ያሉት ሰዎች ይረዱታል። ቻናሉ ላይ ቻናሉ ላይ ከዛ በኋላ ቻናሉ ላይ በደንብ ሙዳችንን በደንብ ከተረዳችሁት በኋላ ነው በጣም እንደው the bluetooth device connected successfully ካለ በኋላ ግሩፕ ላይ ተመላላችሁ። አለበለዛ ችግር ያለበት ሰው ነው የሚበዛው ግሩፕ ላይ እና አሁን ግሩፕ ላይ ሲሄድ ደግሞ ተመልሼ ነው እዚህ አላመሽም እዛ ተመልሼ እሄዳለሁ። ተመልሼ እዛ ላይ ሲሄድ ምን እያልከን ነበር ብሎ ያምጻል። በጣም አመፀኛ ስቀልድ ነው። አሪፍ ልጆች ናቸው ያሉት ግን አራዶች ናቸው። አራዳንኛ ላይ ይግባታል ስቀልድ ነው ግን እና እዛ ላይ ኑና ጠዋት እናነባለን። አንብበን ነው የምንጀምረው የእግዚአብሔርን ቃል እና እግዚአብሔርን ደግሞ እናመሰግናለን። እና ከዛ በኋላ ኮሜንት ላይ ብዙ ያንን ካነበቡት ክፍል ደስ የሚላቸውን ጥቅስ ደግሞ ያነበቡት ሰዎች ከታች ኮሜንት ላይ ያስቀምጣሉ ምናምን። ብቻ ውሎን የምንጀምርበት መንገድ ማጻደይ እኮ ነው። የሆነ አመሻሽ ላይ ነው በቃ የሚበላሸው ግሩፑ እንጂ ስንጀምረው አራባስ ጻደይ የምርጣዲ እሺ። ያው በጋሻው አሁን ያነበብኩላችሁ መጽሐፍ እንደው እስቲ ምንድን ነው እንትን ሂድበት ተብሎ ነው የመጽሐፍ ዳሰሳ ተብሎ ይመስል የመጽሐፍ ዳሰሳ ነው እንደሚባለው የመጽሐፍ ምረቃ ቀን ስለ መጽሐፉ የሚናገሩ ሰዎች አሉ። ዳሰሳ ነው የሚባለው እና በጋሻው ወንድማችን እዚህ መጽሐፍ ላይ ዳሰሳ ተብሎ ማለት ነው። እኔ በቃ አጋጣሚ ባለፈው የሰማሁትና ቪዲዮ ተለቆ የተወሰነ አየት አድርጌው ከዛ ነው ያለኩት እና ክርስቶስን እኔ በቃ እየሰማሁ እየሳኩኝ ነበረ። ልክ እንደ መምሮ ቢጀምር ጥሩ ነው።
አላነበበውም መሰለኝ ዝም ብዬ ሳስበው እና ተሰጥቶት ትሄድበታለህ ተብሎ አላነበበውም መሰለኝ። በሚል ጥሩ ነው መጥቶ በቃ መጽሐፉን እኔ አይቼው በጣም ወድጄው አለ። በምን ቃል ልግለጸው? በቃ መግለጽ ስለከበደኝ አለ። መጽሐፉ ላይ መግቢያ ብሎ ሜል ላይ ጻፈው። ተናገሩ። እሺ እሱ የጻፈው አለ። በቃ እሱን ላንብቡ 5 ደቂቃ ስጡኝ አለ። መግቢያ በዘመናችን ያለው ክርስትና በድንገት እጃችን እንደገባ ዕቃ በድንገት የተገኘ አይደለም። እኔ ቅዱስ ሚካኤልን በቃ እኔ አልቻልኩም እና ያስታውቃል። በቃ የሆነ አልተመቻቸለትም ይመስለኛል እና በቃ አየሁት። እኔ ተመቸ። እኔ ቃላት አጠረኝ። በቃ እኔ ከዛን አነበብኩትና መጽሐፉን ርክት ብዬ አለ ተመልሼ እኔ ሳየው ለካ መግቢያ አለው አለ። መግቢያውን ሳየው አረ በቃ እኔ የኔን ሀሳብ የሚገልጽልኝ ይሄ መግቢያው ነው አልኩኝ እና በቃ እስቲ 5 ደቂቃ ስጡኝ መግቢያውን ላንብብላችሁ አለ። በዘመናችን ያለው ክርስትና ብሎ ጀመረ። ይመችው በቤቴ ነኝ። አቡ ተው እናንተ ሰዎች እና ይሁን መልካም ነው። በጌታ ስም 4 ተኩል እንጨርሳለን ብለን 4 ተኩል አልሆነም። በቃ ይሄ ራሱ ዛሬ ዝም ብለን ገብተን በቃ እንደዚህ እሺ አወራን። ከመጽሐፍ ቅዱስ ብቻ ጋር ብትያዝ በቃ 10 ደቂቃ ብቻ ነው ማለት ነው ማወራችሁ። ከዛም በቃ ከ10 ደቂቃ በኋላ ወይ እዚህ ላይ እንመለስበታለን። ኖርማል ያስፈልጋል አንዳንዴ። ያው መጽሐፍ ቅዱስ ብቻ ያው ብዙ ጊዜ ስለሄድንበት አይ በቃ ይሄ ደግሞ መጽሐፍ ቅዱስ ብቻ ምንድን ነው በቃ ፈረሰ ተባለለት እኮ በቃ የምትሉ ይመስለኛል። አንዴ እሺ ላጥፋላችሁ እና ኧረ ቆይ እሺ ተውት እሱ አንድ እሺ ተውት እሱ አንድ ነገር እንትን ልላችሁ ነበር ይቅር ይሻላል። እሺ መጽሐፍ ቅዱስ ብቻ ከሚለው ጋር በተያያዘ አንድ ነገር እስቲ ትንሽ ነገር እንበል። ዛሬ ቪዲዮ ላይ ልኬላችሁ ነበር አይታችሁታል ብዬ ተስፋ አደርጋለሁ። እንግዲህ ከእሱ ጋር በተያያዘ ማለት ነው አንድ እንግዲህ እንዳያችሁት አንድ ፕሮቴስታንት መምህር ዳዊት ፋሲል ይባላሉ። እሺ ይባላል ልበል። እሺ ያው ቀለል ብሎ የሚያወራ ሰው ስለሆነ ይባላል ልበል። እሱ ምን አለ ያው እንድም ባይዚህ በጣም ስትሬት ፎርዋርድ ነው ሲናገር። ፕሮቴስታንት ነው ግን ፕሮቴስታንት ቢሆንም ፔንቴኮስታሊዝም ላይ ግን ኧረ በስመ አብ እኛ መች እንደሱ እንናገራለን። እሱ በቀጥታ ነው የሚናገረው። ይመቸው የማስጠቆር ነገር ሳይሆን ግን ጥሩ ነው። ሰው የሚያምንበትን ባይዚህ እንደዚህ ቦልድሊ ሲናገር በጣም ነው ደስ የሚለኝ። ምንም እንኳን ጭራሽ በእምነት ባንገናኝ በጣም ብንራራቅም አብዝተን ብንራራቅም ግን የሚያምንበትን ነገር ገና ለገና የፔንጤ ተከታዮችን አለው አላጣም ምናምን በሚል አይሸማቀቅም። ቦልድሊ ይናገራል። በቃ እምነቴም አይነት ስታፍ ማለት ነው። ጥሩ ነው። ካልቪኒስት ነው እና ለማንኛውም ምንድን ነው ያለው? መጽሐፍ ቅዱስ ብቻ የሚል ትምህርት በፕሮቴስታንቶች አለ፣ ግን ሶላ ስክሪፕቹራ ትላላችሁ፣ ግን ሶላ ስክሪፕቹራ የምትሉት ውሸታችሁን ነው አላቸው። እሱም ያምናል በዚህ መጽሐፍ ቅዱስ ብቻ የሚለው ግን ሌሎቹን ግን ተቃወመ። ራሱን ሳይሆን ሌሎቹን ማለት ነው። በተለይ ፔንቴዎችን ይቃወማል። መጽሐፍ ቅዱስ ብቻ ስትሉ እየዋሻችሁ ነው። እንዴት ስትሉት ያው ለምሳሌ ሴቶች ፓስተር እየሆኑ ነው። በቤርሲያኑ ውስጥ ሁሉም እንደ ልቡ እየጮኸ በልሳን እናገራለሁ ይላል። ይህንን ከመጽሐፍ ቅዱስ ላይ ኬት አመጣኸው ይላል። ከመጽሐፍ ቅዱስ ላይ እንደዚህ ነገር የለም ማለት ነው። መጽሐፍ ቅዱስ ላይ እንደዚህ ነገሮች የሉም። ግን ፔንቴዎቹ ይተገብሯቸዋል። ስለዚህ ያገኙት ከመጽሐፍ ቅዱስ አይደለም። ምክንያቱም መጽሐፍ ቅዱስ ላይ ወረድ የለማ። ከሌላ ያገኙት ኬት ነው? ከሌላ ነው። ሰው ከሌላ ከሆነ ደግሞ ያው ከተለዩ ከእነሱ በፊት ከነበሩ ሰዎችን ያገኙት ከእነሱ በፊት ከነበሩ ሰዎች ካገኙት እና ከመጽሐፍ ቅዱስ ካልሆነ ያገኙት። ስለዚህ መጽሐፍ ቅዱስ ብቻ የምትሉት እንታውት ውሸት ነው። ይኸው ምን ሰው ሰራሽ ትምህርት ይዘህ የለው እያለ ያለው ጥሩ ነው እና ትክክልም። ከመጽሐፍ ቅዱስ ሳይሆን ያገኘው ከሌላ ከሰው ስለሆነ መጽሐፍ ቅዱስ ብቻ የሚለው ውሸት ነው። በዚሁ ፕሪንስፕል እንሂድ ካልን እሱ በሄደበት እሱ በሰፈረበት መስፈሪያ እሱ በመዘነበት ሚዛን ራሱን ወንድማችንን ብንመዝነው እንመዝነው እንስፈረው። እሺ እንመዝነው።
እሱ ራሱ በመዘነበት ሚዛን ማለት ነው። መጽሐፍ ቅዱስ ላይ የሌለ ትምህርትን ካስተማሩ ትምህርቱ የመጣው ከሰዎች ከሌሎች ሰዎች ስለሆነ መጽሐፍ ቅዱስ ብቻ የሚለው ውሸታችሁ ነው። መጽሐፍ ቅዱስ ብቻ አይደለም እየተከተላችሁ ያላችሁት፣ ሌላ ሰዎችን ከራሳቸው አንቅተው የሰጡ ከራሳቸው አፍልቀው የሰጡትን ትምህርትም ስለያዛችሁ የሰዎችን ትምህርት እየተከተላችሁ ነው እና መጽሐፍ ቅዱስ ብቻ አትበሉ አይነት ነገር የተናገረው እና ራሱ ወንድማችን በዚህ ሚዛን ቢመዘን ይወድቃል። እንዴት? ለምሳሌ ያልኳችሁ ጥምቀትን አነሳን። ጥምቀት ያድናል ነው የሚለው መጽሐፍ ቅዱሳችን። ጥምቀት ለኃጢአት ስርየት ነው የሚለው። ጥምቀት ዳግም ለመወለድ ነው የሚለው። ጥምቀት ከጌታ ጋር አንድ ለመሆን ነው የሚለው። ጥምቀት ኢየሱስን ለመልበስ ነው የሚለው። ጥምቀት ለበጎ ሕሊና ነው የሚለው። ግን ወንድማችን ይህ ሁሉ አያምንም። ወንድማችን ጥምቀት አያድንም፣ ለኃጢአት ስርየት አይደለም፣ ዳግም ለመወለድ አይደለም፣ ክርስቶስን ለመልበስና ወይም ደግሞ ከጌታ ኢየሱስ ጋር አንድ ለመሆን ነው። እንደዛ አይደለም ነው የሚለው ነው ካለ ያው ከጌታ ጋር አንድ ሳይሆን ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ከጌታ ጋር አንድ ለመሆን ነው ጥምቀት ብሎ ካመነ እንግዲያው ሰው ከጌታ ጋር አንድ ሳይሆን መዳን ስለማይችል ጥምቀት ለመዳን ነው ማለት ነው። ኤኒዌይስ በአጭሩ ጥምቀት ለድነት አይደለም ብሎ ነው የሚያስተምረው፣ ለኃጢአት ስርየት አይደለም ብሎ ነው የሚያስተምረው። መጽሐፍ ቅዱስ ደግሞ በግልጽ በተቃራኒው ኃጢአታችሁ ይሰረይ ዘንድ ተጠመቁ፣ ተነስ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ፣ ተጠመቅ ከኃጢአትም ታጠብ። ጥምቀት ያድናል፣ ያምን የተጠመቀ ይድናል፣ ሰው ከዋና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም እያለ ነው በግልጽ በቃ መጽሐፍ ቅዱስ ያስተማረው። ስለዚህ አሁን አንተ ራስህ ወዳጅ ተነስተህ ጥምቀት አያድንም ስትል መጽሐፍ ቅዱስ ብቻ ያልከው ትምህርት ውሸትህን ነው። ይሄንን ጥምቀት አያድንም የሚለውን ትምህርት ከየት ነው ያገኘው? ከመጽሐፍ ቅዱስ ነው አይደለም። መጽሐፍ ቅዱስ ላይ ጥምቀት አያድንም የሚል አለ፣ ያድናል የሚል አለ። አያድንም የሚልስ የለም። ከየት ነው ያገኘው? ከመጽሐፍ ቅዱስ ሳይሆን ከዚህ እንግዲህ ነው የነገረው። ማይ ብራዘር ኦሪች ዘዌንግሊ እሱ ነው ጥምቀት አያድንም ያለ እሱ ነው። ከእሱ ላይ ነው ኮርጅከው። እኔ የት አግኝቼው አክሊል የዛሬ 400 ነው 500 ዓመት አልነበር እንዴ ካልከኝ ከእሱ የኮረጁ ሰዎች ይኸው ተላልፎ መጥተው አንተ ጋር አስኮረጀው። ስለዚህ ከመጽሐፍ ቅዱስ ውጪ ነው አንተ። መጽሐፍ ቅዱስ ላይ የሌለ ነገርን ከሰዎች ስለተቀበልክ ሰው ሰራሽ የሆኑ ትምህርቶችን ስለተቀበልክ መጽሐፍ ቅዱስ ብቻ ነው የምቀበለው የምትለው ውሸትህን። ጴንጤዎች ምን ብሏቸው ነበር? አይ መጽሐፍ ቅዱስ ብቻ የምትሉት ከኦርቶዶክስ ጋር ለመጨቃጨቅ ለመከራከር ነው እንጂ ውሸታችሁ ነው ብሏቸው ነበር። ስለዚህ ይኸው አንተ በመዘንክበት ሚዛን እንዲህ ካልን አንተም መጽሐፍ ቅዱስ ብቻ የምትለው ከኦርቶዶክሶች ጋር ለመጨቃጨቅ ያህል እንጂ በቃ አምነህበት አይደለም። ውሸት። ለምን? ይኸው መጽሐፍ ቅዱስ ላይ የሌለ ትምህርት ከሰው አግኝተህ እያስተማርክ ስለሆነ። ጥምቀት ላይ ለምሳሌ አየህ፣ በመዘንክበት ስትመዘን ትላለህ፣ በሰፈሩት መስፈሪያ መሰፈር ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚለውን ትክክል ነው። አንተም እነሱም በቃ አይቀበሉም፣ አለቀ። እኛም አንቀበልም፣ ማንም አይቀበልም። መጽሐፍ ቅዱስ ብቻ የሚባል ትምህርትን ማንም አይቀበልም፣ ውሸት ነው። ምክንያቱም መጽሐፍ ቅዱስ ብቻ ማለት ቀጥታ ቃሉን ወስደን እኒ ካልን አስቡት፣ መጽሐፍ ቅዱስ ላይ የተላለፈው ሀሳብ ብቻ እንደማለት ከሆነ እሱን ማን ያገኘዋል? መጽሐፍ ቅዱስ ላይ ያለውን ሀሳብ መች አግኝተው? መጽሐፍ ቅዱስ ደግሞ ሀሳብን ያዘለ ነው፣ ዝም ብሎ ቴክስት አይደለም። መጽሐፍ ቅዱስ ላይ ዝም ብሎ ጽሁፍ እንደዛ ብቻ አይደለም። ቅዱስ የሚያስብለው ውስጡ ያለው የእግዚአብሔር ሀሳብ ነው። ስለዚህ ሀሳብን ይዟል። ያንን ሀሳብ አግኝተዋል፣ አላገኘውም። ስለዚህ መጽሐፍ ቅዱስ ብቻ አትበል። መጽሐፍ ቅዱስ ስትል እኮ አንተ ጽሁፉን ብቻ እኮ አይደለም፣ ውስጡ ያለውን ሀሳብ ማለት እያነበብከው እየተረዳ ለመረዳት የሞከርክ ስለሆነ ሰዋዊ መረዳትም አብሮ ይኖራል። ስለዛ ሰዋዊ የሆኑ ነገሮችንም አብረህ ትሸከማለህ። ስለዛ መጽሐፍ ቅዱስ ብቻ የሚለው ትምህርት እናንተም አትቀበሉትም፣ እኛም አንቀበለውም፣ ማንም አይቀበለውም። ልዩነቱ ምንድን ነው? እኛ በግልጽ እንናገራለን። አይ መጽሐፍ ቅዱስ ብቻ የሚባል ትምህርት የለም። ገና ከጅምሩ መጽሐፍ ቅዱስ አያውቀውም ይህንን ትምህርት። መጽሐፍ ቅዱስ ብቻ የሚባል ትምህርት የለም። ሐዋርያዊ የሆነ አስተምህሮ አለ፣ አንድ ጊዜ ለቤተክርስቲያን የተሰጣት። እሱን አስተምህሮ ይዘን መጽሐፍ ቅዱስም ደግሞ እናነባለን፣ አለቀ። እኛ ምንለው እንደዚህ ነው። ፕሮቴስታንቶች ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት አይቀበሉትም። ግን ልዩነቱ ምንድን ነው? እነሱ በቀጥታ አይ መጽሐፍ ቅዱስ ብቻ የሚለውን ትምህርት አንቀበልም አይደለም የሚሉ፣ አይ እኛ የምንቀበለው መጽሐፍ ቅዱስ ብቻ ነው ይለና ጠጋ ስትለው የራሱን አስተምህሮ መጽሐፍ ቅዱስ ላይ የሌለ የራሱን አስተምህሮ ነው የሚነግርህ። ስለዚህ የሰው ሰራሽ አስተምህሮ መጽሐፍ ቅዱስ ብቻ ነው የምንቀበል ይላል። ፕራክቲካሊ ግን አይቀበልም ይህንን ትምህርት። ያው በዚህ ማሳየት እንችላለን። ራሳቸው ፕሮቴስታንቶችም ኧረ ውሸት ነው ማለት ጀምረዋል። ያን መጽሐፍ ቅዱስ ብቻ ብላ ማመን ትክክል አይደለም እያሉ ነው ጴንጤ ወንድሞቻችን። በዛው በሰፈረበት መስፈሪያ ደግሞ ወንድማችን በዛው ሚዛን መዘነው ደግሞ እሱ መጽሐፍ ቅዱስ ብቻ የሚለውን ትምህርት አይቀበልም፣ ውሸት ብለናል። ሶላ ስክሪፕቸር ሌላ ስክሪፕቸር አለ ማለት ነው። ልክ እሱ እንዳለው እና እንደዛ ነው። መጽሐፍ ቅዱስ ብቻ እንዳልኳችሁ መልከ ጥፉን በስም ይደግፉ እና በተደጋጋሚ
ይችን ትምህርት ያፍርሰናታል ምናምን። መጽሐፍ ቅዱስ ብቻ የሚለውን ትምህርት የማንቀበልበት ምክንያት እስቲ ምንድን ነው? እስቲ ምንድን ነው? አንዳንዶች እንደሚያስቡት ገድላት ተአምራት ምናምን መጽሐፍት ስላሉ እነሱን እንደው እንዳያረቅብን በሚለው ነው። እንደዛ ብላችሁ ታስባላችሁ? አይደለም። ለዛ አይደለም። ገድላት ተአምራት ጭራሹኑ ባይኖሩ ራሱ መጽሐፍ ቅዱስ ብቻ የሚለውን ትምህርት ግን አንቀበለውም። እስቲ አስተምህሮን ይዘን ነው መጽሐፍ ቅዱስ የምናነበው። አስተምህሮ የሚባል ነገር ስላለ ከሐዋርያት ጀምሮ በቅብብሎች በታሪክ ውስጥ የመጣ አስተምህሮ አለ እንዴ። እሱን ይዘ ከዛ በኋላ መጽሐፍ ቅዱስን ታነባለህ እንጂ መጽሐፍ ቅዱስ መጀመሪያ እንጂ ሁሉ ነገር መዝኜ እኔ በቃ ልድረስበት እንዲህ የሚባል ታሪክ የለም። ማይ ብራዘር ትወድቃለህ። ስላሴን ክዷል ብዙ ሰው እንደዚህ በማድረጉ ጥምቀትን ክዷል፣ ቁርባንን ክዷል። ስጋዬ ላይ ክርስቶስን የካዱ ብዙዎች ናቸው። እና ምንድን ነው ገድላት ተአምራትን ስለማያስነብብ አይደለም። መጽሐፍ ቅዱስ ብቻ ብለህም እኮ ከገድላት ተአምራት ግን የሚጠቅመኝ ልውሰድ ይላሉ አይደል? አንዳንድ ፕሮቴስታንቶች አሁንም እኮ ይላሉ እንደዛ የሚጠቅመንን እያየን እንደው እንወስዳለን የሚሉ አሉ። በቃ ስለዛ ሙሉ በሙሉ እንድተው አያደርግም ገድላት ተአምራትን መጽሐፍ ቅዱስ ብቻ መባሉ ማለት ነው። ስለዛ መጽሐፍ ቅዱስ ብቻ የሚለውን ትምህርት የማንቀበልበት ምክንያት ገድላት ተአምራት ምናምን ስላሉ አይደለም። እሺ ቃየል ሚስትን እንዳወቀ ይናገራል መጽሐፍ ቅዱስና ሚስትን አወቀ ልጅ ወለደ ይላል። ጌታ መጣ። ጌታ ምቱን ያገባው ጌታ ምቱን ያገባው እንደው መጽሐፍ ቅዱስ ብቻ ካልን በተለይ 66 ብቻ ካልን ይሄን ነገር ስለማይነግረን ለዛ ነው መጽሐፍ ቅዱስ ብቻ ነው የማንቀበለው። አንዳንድ ሰው ሊል ይችላል፣ ችግር የለም ይሄን አልቀውም እሰየው ይጠቀመው፣ ይሄንን አርጊመንት ማለት ነው ከተጠቀመው ከረዳው እሰይ ይጠቀመው። ግን የምራውን የቃየል ሚስት በጣም አሳስባን እንደው የሷን ነገር እንደው ያቺ ሴት ማነው ስሟ ማናት ከየት የመጣች ናት የሚለውን እሷን ስለማይነግረን የእሷ ነገር አሳስቦ ነው መጽሐፍ ቅዱስ የሚለውን ትምህርት የማንቀበለው። በዋናነት አይደለም ማለት የሚልን ጠቀም ሰው ሊጠቀም ይችላል። ይህን አርጊመንት ተጠቀሙ ሰዎች ፕሊዝ። በዚህ ደግሞ እንትን እንዳትሉኝ። ግን ያ እሱ ያን አላሳስቦን አይደለም። የቃየል ሚስት ኬት የሚያምጣት በጌታ ስም እሱን ኬታ መጣ ኬታ ላመጣ ያን ያህል እንኳን ግድ አይሰጠንም። ያን ያህል ግድ አይሰጠንም። ኦኬ ያን ያህል ግድ አይሰጠንም። ብዙ አባቶቻችንም በግልጽ እንደዛ ተጽፎ በእግዚአብሔር ቃል ደረጃ ያገኙት ነገር ብዙ ላይኖር ይችላል። ብዙ አባቶቻችን ብዙ እና እሱ ያን ያህል አስጨንቆን አይደለም የቃየል ሚስት ማናት የሚለው ያን ያህል ግድ ሰጥቶን ምናምን። ወይ ደግሞ ጌታችን ኢየሱስ ከ12 ዓመቱ እስከ 30 ዓመቱ ምን ሲያደርግ ነበረ? እሱንም እንግዲህ ሰው ካነሳ ያንሳ፣ ግን እሱ ያን ያህል አስጨንቆንም አይደለም። ጌታችን ከ12 ዓመቱ እስከ 30 ዓመት ድረስ ምን ሲሰራ ነበር የሚለው በጣም አስጨንቆን በቃ ይህን መጽሐፍ ቅዱስ ስላልነገረን መጽሐፍ ቅዱስ ብቻ የሚለውን ትምህርት አንቀበል ያለን አይደለም። እሱ አይደለም ትልቁ የሚያስጨንቀን ነገር። አንተ መጽሐፍ ቅዱስ ብቻ የሚለው ትምህርት በጣም አደገኛ ነው፣ ከዚህ ነገር ያለፈ ነው እንዴ። ጌታ ኢየሱስ በህፃንነቱ ምን ሲሰራ ኖረ የሚለውን እኮ በሃይማኖት ደረጃ እኮ አናውቀውም። በሃይማኖት ደረጃ በዶግማ ደረጃ እኮ በዛ ደረጃ እኮ በጣም ማለት ብዙ ነገሮችን እኮ ላናውቅ እንችላለን። እኛ ራሳችንም አናውቅም። አንዳንድ መጽሐፍት እንግዲህ አንዳንድ የተነገሩ ነገሮች አሉ፣ አንዳንድ አሻሚ ነገሮችም አሉ። ኤኒዌይስ ብቻ ግን ምንድን ነው ምንም ሆነ ምን መጽሐፍ ቅዱስ ብቻ የሚለውን ትምህርት ለእንደዚህ አይነት ጥቃቅን ነገር ብለን አይደለም ነው ያልነው። መጽሐፍ ቅዱስ ብቻ የሚለውን ትምህርት የማንቀበለው አንደኛ መጽሐፍ ቅዱስ ራሱ ይህን ትምህርት አያውቀውም። እንደውም በተቃራኒ ነው። መጽሐፍ ቅዱስ ብቻ የሚለውን ትምህርት መጽሐፍ ቅዱስ ጭራሽ አያውቅልህም። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ብቻ የሚል አይነት ትምህርት የለም። ቃሉም ብቻ አይደለም ጽንሰ ሀሳቡም ትምህርቱም ጭራሽ የለም። ከዚህ ቀደም በነበረው ውይይት ላይ እንዳሳየኋችሁ ሐዋርያቱ በነበሩበት ሰዓት ላይ መጽሐፍ ምንድን ነው እነሱ ራሳቸው ኦቶሪቲ እነሱ ራሳቸው ባለስልጣን አይደሉ ናቸው አይደል? ሐዋርያቱ በቃል የሚያስተምሩት ነገር ስልጣን አለው የለውም? እነሱ እያሉ ቢያንስ ስልጣን አለው። ሰው የቃሉም አለው የጽሁፉም አለው። ሰው ቢያንስ እነሱ ባሉበት ሰዓት የቃሉም ትምህርት ስልጣን ስላለው መጽሐፍ ቅዱስ ብቻ የሚል ትምህርት ሊያስተምሩ አይችሉም። ምክንያቱም በቃልም እያስተማሯቸው ነው። መጽሐፍ ቅዱስ ብቻ ካሏቸው የቃሉን ትምህርት እንደ እግዚአብሔር ቃል ማየት ያቆማሉ አይደለ? የቃሉን ትምህርታቸውን እንደ እግዚአብሔር ቃል ማየት ስለሚያቆሙ ህዝቡ ሐዋርያቱ መጽሐፍ ቅዱስ ብቻ የሚል ትምህርት ሊያስተምሯቸው አይችሉም። ማለት የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው ብለው ካስተማሯቸው በቃል የሚያስተምሯቸውን ግን እንደ እግዚአብሔር ቃል አያዩትም ነበር።
ግን የቃሉንም ትምህርት የእግዚአብሔር ቃል እንደሆነ መጽሐፍ ቅዱስ በተለያዩ ቦታ ያስቀምጣል። ስለዛ ሐዋርያቱ ቢያንስ እነሱ ባሉበት ሰዓት በቃል የሚያስተምሩት እንኳን የእግዚአብሔር ቃል ስለሆነ መጽሐፍ ቅዱስ ብቻ የሚል ትምህርት አያስተምሩ ሊያስተምሯቸው ነው። ኦፍኮርስ ግልጽ ነው፣ አላስተማሩም። የለም አንድ ጥቅስ አይጠቀስም። አንድ ሊትራሊ አንድ ጥቅስ አይጠቀስም። እንደዛ ብሎ ሊያስተምሩ አይችሉም። ስለዚህ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ብቻ የሚባል ትምህርት የለም ማለት ነው። ስለዛ መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። በመጀመሪያ ካልሆነ ለምን ትቀበላለህ? አንተ ለምን ትገደዳለህ? መጽሐፍ ቅዱስ ላይ የሌለ ነገር ይዘህ መጥተህ የሆነ ሰው ስላለ ብቻ ላይ ቀንበር ትሸከማለህ። በጌታ ቤተክርስቲያን የምትለውን ነገር ላለመስማት ስትል የሆኑ ግለሰቦች እየተነሳ ያቀበለን ሁሉ ትሸከማለህ። በስመ አብ ያደገኛ እኮ ነው፣ ያደገኛ። ሲቀጥል መጽሐፍ ቅዱስ ብቻ ብሎ ሰው ተነስቶ ማለት ነው መጽሐፍ ቅዱስን ያነብና የሆነ መረዳት ላይ ደርስ የለም አረ ጥምቀት አያድንም ይላል። ስለዛ መጽሐፍ ቅዱስ ላይ የተላለፈውን የእግዚአብሔርን ሀሳብ ላታገኙ ስለምትችል ለራስ ሀሳብ ተገዥ እንድትሆን ያደርጋል። ከእግዚአብሔር ሀሳብ አርቆ አውጥቶ የሰው ሀሳብ ተገዥ እንድትሆን ያደርጋል። የእግዚአብሔር ሀሳብ ተገዥ መሆን ሲገባ ግን በሚያሳዝን ሁኔታ የመጽሐፍ ቅዱስን ሳትረዳው ቀርተህ ጥምቀት አያድንም ብለህ ለምሳሌ ማለት ነው የሰው ሀሳብ ተገዥ የዚህ እንግሊዝ ተገዥ ትሆናለህ። ከዛ ላይ የምትሆነው ምን የማለት የኢየሱስ ባሪያ አይደለም። ኢየሱስ ጥምቀት ያድናል ብሎ አስተምሮ አንተ ግን ዞር በል አያድንም ብለህ ከዚህ እንግሊዝ ጋር ሄደህ አይ እዚህ እንግሊዝ አያድንም ስላለ ማለት ነው የዚህ እንግሊዝ እኮ ነው የምትቀበለው። ዘን አንተ የጌታ ኢየሱስ ባሪያ ሳትሆን የዚህ እንግሊዝ ባሪያ ነው የምትሆነው። ጌታም ኢየሱስ ሳይሆን ዝብ እንግሊዝ ይሆናል። ሀሳብ ወደዛ ነው የሚሄድብን አይመስላችሁም? ይሄ እኔ ይመስለኛል። እናንተስ? እሺ እኔ በጣም ነው የሚመስለኝ የዚህ እንግሊዝ የጌታ ባሪያ ሳይሆን የዚህ እንግሊዝ ባሪያ እንሆናለን። ለቃሉ የምንገዛው ለዚህ እንግሊዝ ቃል አይደለም ማይ ብራዘር፣ ለኢየሱስ ቃል ነው። እና ኢየሱስ ደግሞ ጥምቀት ያድናል ያለው ይህንን ትምህርቱ ደግሞ በታሪክ ውስጥ ሁሉም አባቶች አራው እንደዚህ ነው የተማርነው እንደዚህ ነው የተቀበልነው ከአባቶቻችን ነው እያሉ ያሉት ከሐዋርያቱም ከጌታ። ስለዛ መጽሐፍ ቅዱስ ብቻ የሰው ባሪያ ያደርጋል። መጽሐፍ ቅዱስ ብቻ የሰው ባሪያ ራስን የኢየሱስ ቦታ ላይ ሄደህ ነው የምታውቀው። የኢየሱስ ክርስቶስ ቦታ ላይ ሄደህ ራስን ቁጭ ታደርጋለህ። መጽሐፍ ቅዱስ ብቻ የሚለውን ትምህርት የያዘው ራሱን የክርስቶስ ቦታ ነው ሄዶ ቁጭ የሚያደርገው፣ ወይ ደግሞ የሐዋርያቱ ቦታ ላይ ሄዶ ራሱን ቁጭ የሚያደርገው። እና ይሄ በጣም አደገኛ እና መጽሐፍ ቅዱስ ብቻ የሚለው ትምህርት የስህተት ትምህርቶች በጣም በቃ መነሻ እውነቱን ለመናገር እና የፕሮቴስታንቲዝም ደግሞ ኮርነር ስቶን ነው። ፕሮቴስታንቶች ሁሉ የሚጋጠሙበት ትምህርት ቢኖር መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። ሉትራኑ ጋር ብትሄድ፣ ባፕቲስቱ ጋር ብትሄድ፣ ፔንቴኮስታሎቹ ጋር ብትሄድ፣ ሁሉም ጋር ስትሄድ፣ ኢቨን ኦንሊ ጂሰሶች ጋር ብትሄድ፣ የአባ ምስክሮች ጋር ብትሄድ መጽሐፍ ቅዱስ ብቻ ይላል። ሁሉም የተያያዘው እቺ መጽሐፍ ቅዱስ ብቻ በምትለው ጽንሰ ሀሳብ ነው። ሁሉም በዚህ ኮርነር ስቶን ተለያየና ማለት ነው ተጋጠመና ማለት ነው ተያይዞ አንድ ሆኖ መጽሐፍ ቅዱስ ብቻ በሚለው ትምህርት አርዮሳውያንም ጭምር ማለት ነው ሁሉም መጽሐፍ ቅዱስ ብቻ በሚል ትምህርት ተያያዙና ከዛ እዚህ ጋር ስትመጣ ሉተራኑ ጋር ስትሄድ የሆነ ከለር ያሳያል። አሰው መጽሐፍ ቅዱስ ብቻ በሚል ማዕከላቸው የሁሉም እንግዲህ የተሳሰሩበት መጽሐፍ ቅዱስ ብቻ የምትላለች ብቻ ነው የሚለው አሰቡት። ከዛ መጽሐፍ ቅዱስን ብቻ ሉትራኑ እዚህ ጋር ስደርስ ሉትራኑ ሲያነበው የሆነ ነገር የሆነ ከለር አምጥቷል። መጽሐፍ ቅዱስ አንብቦ ማለት የሆነ ከለር ያሳያል። ባፕቲስቱ ጋር ስትሄድ የሆነ ከለር የሆነኛው ጋር ስትሄድ የአዋ ምስክሩ ጋር ስትሄድ ኦንሊ ጂሰሱ ጋር ስትሄድ እያለ መጽሐፍ ቅዱስ ብቻ እያለ የተለያየ ከለር ነው የሚያሳይ፣ የተለያየ መልክ ነው የምታየው። ወዝግብግብ ብለህ አረ ወዴት ልሂድ ስታየው ይሄኛው ይሻላል ያኛው ይሻላል፣ አረ ሁሉም ያውለው እዛ ወደ ይሄንን የምንፍቅና ትምህርት ገጭ አድርገው ወደ ጌታ ኢየሱስ ቤተክርስቲያን ትመጣለህ። አመጣም ብመጣ ይሻላል ይመስለኛል። እሺ እና እንደዛ ነው። ይበቃናል እናንተ ሰዎች ይበቃናል። አንድ መዝሙር ሰምተን እንለያይ ወይስ ጥያቄ ልቀበል? ግን ኦልሬዲ 4 ተኩል ነው ያው አናቱ ላይ 4 ተኩል። እሺ ተግባባን። መጽሐፍ ቅዱስ ብቻ የሚለው ትምህርት በቃ ወፋ በስመ አብ መጽሐፍ ቅዱስ ብቻ በቃ እዚህ ሚዲያ ላይ አለ ደግሞ ያው ሚዲያው ጭቅጭቅ አያጣውማ። ይሄ ሚዲያ ምናምን
ሰው የማይጨቃጨቅበት ነገር የለም። በስመ አብ የአውጣቂ መወገዝ ትክክል ነው ወይስ አይደለም? አንዳንድ ሰው በማያውቀው ነገር ነው እዚህ የሚከራከሩ። የአውጣቂ መወገዝ ምን አገባ አተወው ማለት ምን ይሰራል? የዚህ ሚዲያ ላይ ካልጠቀመ የአውጣቂ መወገዝ ትክክል ነው አይደለም ማለት በክርክር ደረጃ የሆነ እኮ ዝም ብለህ ስታወራ እኮ ልታነሳው ትችላለህ። እኛም እናንስተነው እናውቃለን። ግን በሪሰርች ደረጃ ደግሞ እኔ በዛ ላይ በሪሰርች በኤምኤስ ብቻ በጥናታዊ ደረጃ ላይ ይሰጣለን እና አንዳንድ ሰው አያውቅም፣ ብዙ ጉዳዮችን አያውቁም ምናምን እና በቃ ይሉበታል። እና ጭቅጭቅ ይቅር፣ ጭቅጭቅ ይቅር፣ አትጨቃጨቁ፣ አትነታረጉ። የምትነታረጉ ሰዎች ያረፉ እንማማርበት ትላለህ። እሺ ወደ ዲያቆን የጠፉ መምህር ቢያንስ አረ ዲያቆን በስመ አብ ምን ጉድ ነው? እኔ የምለው እንደዚህ ዶሮ ሳይጮህ ትክደኛለህ? አረ በእግዚአብሔር እንዴ! ኦኬ ጴጥሮስ ይቅርብኝና ጠፉ እኮ በጌታ ሰው እንዴ! በሩን ዘግተው የውስጠኛውን በር ምን ሆነ ነው? አጋጣሚ እኮ ደልቼ ነው። ስልክ የለዎትም ሚዲያ የእርሱን አላክ ላክ እንዴ? አላክም እኮ አላክም። አሁን አልልከው። ደህና ነህ? ጤናህን? ሁሉ ሰላም፣ ሁሉ መልካም? ደህና ነኝ ዲያቆንዬ። እንዴት አሉ? ሰላም ነዎት? እግዚአብሔር ይመስገን። ይመስገነው አምላክ። እየበረታ ነው አለን። ይመስገን አምላክ። ሰየው አገልግሎት ጥሩ ነው። ጥሩ ነው። በጣም ደስ ይላል። ያረጅ የላኩትን ደግሞ አይቻለሁ። በጣም እኛ ማለት ወተን መጠመቅ አለብን እንዴ? ድጋሚ ወተን ድጋሚ መጠመቅ አለብን እንዴ? እኛ ማለት የላኩትን አይቻለሁ። ደረጃት እኛ ወተን እንጠመቅ ነው፣ ተመለሰን ልንመጣ ነው። እንክብካቤ እያበዙባት ነው። ቆንጆ ስትሪክት እግዚአብሔር ደግ ነው በእውነት። በእናንተ የሚሰራ በእናንተ የሚጠቀም እግዚአብሔር ክብር ምስጋና ይግባው። በጣም ነው ደስ ያለኝ ከምነግር በላይ ትናንትም ዛሬም ይጣራልና እሱ ሲጣራ መልስ መስጠት የሚችል ሰው ልቦናው የታደለ ነው እና በጣም የታደለች ልጅ ናት እና ሁሉን አደረገ እግዚአብሔር። በጣም ነው ደስ ያለኝ። በርቱ ብቻ፣ በሩን ቶሎ ክፈት፣ ብዙ ጉዳይ አለን። ኧረ አሁን ይኸው ቁጥር ላክሎትና በዛ በቁጥር ማለት ነው ቴሌግራም ላይ አንድ ይጻፍ አጥቼው ነው የእርሱ። እሺ ወይ ደግሞ አይ ሜሴጅ ያርጉልኝ። ኦኬ ያ ድሊት ስታደርገው ድሊት ሆነና ድሊትድ አካውንት ነው የሚለው። ከዛ በኋላ ያ በቃ ላክልኝና ሜሴጁ ላይ እንትን እንላለን። መጽሐፍ ቅዱስ ብቻ የሚለው ካነሳ ባለፈው ከቃሌ ጋር ስትነጋገሩ ነበርና አንድ ነገር ላይ እሱ ነገር ላይ ደግመ ታነሳዋለህ። ግን ሰፋ አድርገህ ሄደበታል። የቃል ትምህርቱ ኦቶሪቲው ፓወሩ ምን ያህል ነው? እሱን ነገር ጫና አድርገህ ብትናገር ብዙ ሰው ይጠቀምበታል ብዬ ነበር። እሺ ስለዛ ምን እዚህ ርዕስ ላይ አንድ ቀን ደግሞ እንግባበት እንዴ? በሚገባ እሱና ንስሐ ቅዱስ ቁርባን ላይክ ቢያንስ በተወሰነ ጊዜ መደጋገም አለበት። ምክንያቱም አገር ቤት ብቻ ሳይሆን እዚህም ያሉትን ሰዎች እየጠቀማችሁ ነው። ምክንያቱም ብዙ ሰው እንግዲህ ያው ጎረምሳ ኑሮ አያውቅም። እናንተ አሁን ኑሮ የላችሁ። ጎረምሳ ሀሳብ የለውም። ጎረምሳ ወጥቶ መግባት ነው። ኑሮ የመሰረቱ ሰዎች በጣም ክርስትናው ላይ እየተቸገሩ ነው። ሁሉን ነገር ቤት እየተገዛላቸው፣ መኪና እየተገዛላቸው፣ በርዝዳያቸው በደንብ እየተከበረ በቃ የዘላለም ሕይወት ላይ ግን ኑሮ የጀመሩ ሰዎች በጣም ብዙ እንትን እየገጠማቸው ነው። ገብቷል? ላይክ ምንም ሳይሰስት ሁሉን ነገር የሰጠ ወንድም በቃ እስቲ አሁን ንስሐ ገብተን እንቀበል ስትለው ይታመማሉ።
እንደዛ አይነት ክርስትናው አልገባቸውም። አሁን ትናንትና እንደውም እየሳቅኩ ነበረ። ልደት መጽሐፍ ቅዱስ የሚሰጥበት ላይ ጥያቄ ጠይቆት አንዱ ሰምተዋል። እሱ አየሁ እሱ ቪዲዮ ከአዲስ ኪዳን ውስጥ ነው ካለ በኋላ መጽሐፈ ሳሙኤል ያለው መጀመሪያ ኦርቶዶክስ መስሎኝ እኮ ሽምቅቅ ብዬ ቴሌግራም ላይ ምንድነው ፕሮቴስታንቶች በኦርቶዶክስ ስም እንደዚህ እያሉ ምናምን ሙሉ ሊይዝ ገባለሁ። አረ ፕሮቴስታንት ነው ገብቻ እና የሄዱትም እንደዚህ አይነቶቹ ናቸው። አየህ በዚህ በላይክ ኢህአዴግ ከገባ በኋላ የመጣው ትውልድ ልክ እንደ ዮሴፍ ታሪክ ነው። ዮሴፍ ላይ ግብጽ ላይ ዮሴፍ እንደማያውቅ ትውልድ ተነሳ አይደለም የሚለው። ቤተ ክርስቲያኒቱን የማያውቀው አዲሱ ትውልድ እንደዚህ ተደርጎ ነው። በቃ ኦርቶዶክስ ውስጥ መጽሐፍ ቅዱስ የለም ተብሎ የተወሰደ ነው እና ሐዲስ ኪዳንና ብሉይ ኪዳን ሳይለይ በቃ ጌታን ተቀብለሃል የተባለ ነው እና እነዚህ ሶስት ርዕሶች በጣም ወሳኞች ናቸው። በተለይ ውጭ ላለው ሰው መሰረታዊ የክርስትና ትምህርትና የስጋው ደግሞ የንስሐ ነገር በጣም ወሳኝ ስለሆነ ብትጨምርበት ጥሩ ነው። ምክንያቱም ኑሮ ለጀመሩት ነው አሁን ክርስትናው የሚያስፈልገው። ጎረምሶቹ ጊዜ ያላችሁ እንዳንል የመዳን ሰዓት አሁን ነው እና እሱ ርዕስ ላይ ይገባበት። እግዚአብሔር ይስጥልኝ ስላስገቡኝ እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን ዲያቆን። አዎ የዛ የእንትኑ የሳሙኤሉ በጣም ገርሞኝ ነበር። ችግር የለውም በዚህ እንደዚህ ያለው ሰው ምናልባት እያየ ከሆነ ምንም ችግር የለም፣ ያጋጥማል። ግን ያው ማንበብ ምናምን ጥሩ ነው። ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል የሚለው በየትኛው የወንጌል ክፍል ላይ ነው ያለው ብሎ ጠየቀ ልደት ማለት ነው። እና በየትኛው የወንጌል ክፍል ላይ ነው ያለው ብሎ ነው የጠየቀው። ኢማጂን ወንጌል አዲስ ኪዳን ላይ ነው አለ። አዎ እኮስ ግን የትኛው ወንጌል? አዎ ወንጌል ላይ ነው ሳሙኤል ማለት ጥሩ ነው፣ ግን የተወሰነ ሚስተካከል ትንሽ ካሉ ምናልባት ይህን የመለሱት ሰው እግዚአብሔር ከእርሶ ጋር ይሁን ጥሩ ነው ምናምን ያው የእግረ መንገዳችን እኛም ያሆንን እና ማንበብ አለብን ብለን ዝም ብለን እሱን ምሳሌ አድርገን እንትን እያለ ነው እያነሳ ነው እና ማንበብ አለብን መጽሐፍ ቅዱስ ጥሩ ነው፣ ምንም ችግር የለም። እንደዚህ ነገር ያጋጥማል። ሰው አንብቦ የሚያጠፋ አለ አይደል? አንብቦ በጣም የሚያጠፋ አለ እና አንብቦ ከሚያጠፋ ሳያነብ የእግዚአብሔር ሰው የሚሆን በጣም የተሻለ ነው። እና ግን ደግሞ ያው እንዳይቀርብን መጽሐፉን ሳናጠፋ መጽሐፍ ቅዱሱን በጣም ተረጋግቶ እንትን ማለት የሆነ ጊዜ ታስታውሳላችሁ። አቡ የሆነ ጊዜ ላይ አንድ ጥያቄ ቆይ ለኦርቶዶክስ ብቻ አለ የምታስታውሱ ከሆነ በፊት ነው። እኔ እዚህ ቲክቶክ ላይ ራሱ የመጣ ይመስለኝ ያኔ እና ያው ከአቡ ጋር በፊትም ቲክቶክ ላይ ሳመጣ በፊትም ጓደኛ ማቾች አሉ እና ለኦርቶዶክስ ብቻ ፕሮቴስታንቶች አሳልፉት ያለ እና አንድ ጥያቄ ጠየቀ እና ጥያቄው የትኛው አባት ገድል ነው? የቱ በጎቹን ውሃ እያጠጣ እና ይሄ እንጨት ሽመልመል ነው የሚባለው ምንድን ነው እና ሲልጠው ነገር ይሆን ማለት ነው። ዥንጉርጉር አድርጎ ይልጠው እና ከዛ ላይ እሱን ያሳያቸዋል ማለት ነው ለሚጠጡት በጎች እና እሱን እየጠጡ ይጎመዣሉ። በጎቹ እየጠጡ ያንን እያዩ ይጎመዡ እና ከጎመዡ በኋላ ጸነሱ። በዚህ አስቡት፣ ጸነሱ። ከዛ በኋላ ወለዱ። አረ እሺ ሲወልዱ ዥንጉርጉር አይነት በጎችን ወለዱ። የትኛው አባት ነው ብሎ ጠየቀ። አንተ ፕሮቴስታንቱ እየገባ ይሄ ተረታ ሙላ ይህን ተረትን ወደዛ አታደርግም እያለ የሀገር ፕሮቴስታንት ጻፈ እና አፎ ብሎ ነበር። አቡም ፕሮቴስታንቶች ላፉ ኦርቶዶክስን ነው የምጠይቀው ብሎ ይንት ብሎ ነበር እና እንዳለ ፕሮቴስታንቶች እየገቡ ተሳደሙ እና ታሪኩ ያለው መጽሐፍ ነው የጻፋችሁን የያዕቆብ ታሪክ ነው ዘፍጥረት ላይ ያለው እና የያዕቆብን ታሪክ ነው ሳይናገር እና ይመቸው የተረገመ ልጅ እና ያበደ ነው ወይ እና እስካሁን ድረስ ከአእምሮ ያልጠፋም በጣም ያበደች ልጅ እና መጽሐፍ ቅዱስ መነበብ አለበት። ግድ ነው መጽሐፍ ቅዱስ በማንበብ ምናምን። አሁን የውጮቹ በስማ
ችግሩ ምንድነው? የሆነ ጥሩ ልምድ ለምሳሌ ለመቅሰም ስንሞክር የግብፅ ምናምን ስንል ደስ አይላሉም እንጂ አሁን ግብጾች በጣም ደስ የሚለው ነገራቸው አንዱ ይሄ ነው። በጣም መጽሐፍ ቅዱስ ያነባሉ። በጣም ምዕመኑ ራሱ ማለት ነው መጽሐፍ ቅዱስ በጣም ያነባሉ ምናምን እና አንዳንዴ ሜሞራይዝም ያደርጋሉ እያነበቡ ማለት ነው መጽሐፍ ቅዱስን እና ይጠያየቃሉ። የሚጠያየቁት ይሄ ጥቅስ ምናምን ይጠያየቃሉ። እንደዚህ የሚለው ታሪክ የት ክፍል ላይ ነው ያለው ምናምን። ሐዲስ ኪዳን ምናምን ብቻም አይደለም። አሁን ብዙ ጊዜ እኛ ሐዲስ ኪዳን ላይ ትኩረት እናደርግ የለም ብሉይ ኪዳን ላይ ያሉ ነገሮችን ምናምን በጣም እና አባቶችም ደግሞ ሲመክሩ የግብፅ አባቶች ምናምን ሲመክሩ መጽሐፍ ቅዱስ ሐዲስ ኪዳንና ብሉይ ኪዳንን አንብብ፣ ሐዲስ ኪዳንና ብሉይ ኪዳንን አንብብ ምናምን እያሉ ነው የሚመክሩት። እና እንደዚህ አይነት ነገሮች ቢወሰዱ ጥሩ ነው፣ ይጠቅማሉ። እና በደንብ መጽሐፍ ቅዱስ ምናምን አናነብም ብዙዎቻችን እና መነበብ አለባቸው። እና እንደዛ ነው። እሺ ሰላም ልበላችሁ እና ሌሎቻችሁን እንጨርስ። እሺ ሄኖኬ ሰላም ለአንተ ይሆን። ያው እንግዲህ ከበፊት ጀምሮ የምናውቀው ሰው ነው። እሺ ሁለታችሁም ከፈታችሁ። እኔ ከበፊት ጀምሮ የምናውቀው ሰው ነው ካልኩኝ ሄኖኬ ሺሞዳው ነው። ሄኖኬ አንተማ ናቸው። አኪ እንዴት ነህ? ሰላም ነው ወይ? ይመስገን አምላክ። ሰላም ለአንተ ይሁን። እንዴት አለ? ዲያቆን ደህና ነኝ እግዚአብሔር ይመስገን። ዲያቆን ሕዝቅኤል ሁላችሁም እንኳን አደረሳችሁ ለሆሳዕና በዓል። እንኳን በሰላም አደረሰን። እንኳን አብሮ አደረሰን። ደስ ብሎኛል ስላየኋችሁ። አኪ ለልጅቷም አዲስ ስለዳነችው ነፍስ በጣም ደስተኛ ነን። በጣም ደስ ብሎኛል። እግዚአብሔር አብዝቶ ፍሬያችሁን ያሳየን። እኛም ደግሞ በቤቱ ለመስናት ያብቃን ሁላችንንም። እንትን ለማድረግ ነበር አኪ አንድ ቪዲዮ አየሁኝ እና አይተው ከሆነ እንደው ድንገት ሄዳችሁበታል ወይ? ሰሞኑን ስላልገባሁኝ እርግጠኛ አይደለሁኝም። ደስ ብሎኝ ነው። እዚህ አሜሪካ ላይ ያለ አንድ ዲያቆን ምህረት የሚባል ልጅ ቪዲዮ ቫይራል የወጣ ቪዲዮ አለ እና በጣም ብዙ ሰዎች ብዙ እንትኖችን ነጮችንም በጣም ብዙዎችንም ከኢትዮጵያ ውጭ የሆኑት ተናጋሪዎችን በሙሉ ያነቃ ልጅ ነው እና እሱን ነገር እንትን ብላ አይታችሁታል። ካየኸውም ደግሞ የሆነ ፕሮግራም አድርጋችሁበት ለሌሎችም ደግሞ ሰዎች በደንብ እንዲያዩትና እናንተም ደግሞ ምክንያቱም እናንተ ጋር የምትሰማው የነበረው ትምህርት ነው። በቃ ስለ አባቶች ስለ ፈርስት ሴንቸሪ በዛ እንትን ነው በአባቶች ትምህርት ነው ሰዎች እንደዛ እየፈለጩ የነበሩትን በየትምህርት ቤቱ እየሄዱ በጣም ታዋቂ የሆኑትን ፕሮቴስታንቶች ያሸማቀቃቸውና ሁሉም ደግሞ ያለበት እምነት እንዲመረምር እንደገና ወደ ኦርቶዶክስ እምነትን አንድ ብሎ ማሰብ እንዲጀምር ብዙዎችን የሚባቸው ውስጥ ሲዲ ያስቀመጡ እና እሱን ነገር እንትን ነው። ምናልባት አይተው ይሆናል። ካየኸው ለምን ብትሄዱበት የተወሰነ ነገር ፕሮግራም የሚናሰብ ኑሮዬ ነው አስገባች። አዎ አይቼዋለሁ። እንዴ በጣም ቫይራል ይወጣ በጌታ ስብናት እንዲህ በስማ እኔ ማለት የመጀመሪያዎቹ ቀን እንደዛ ግን ከዛ በኋላ ቁሰው ቪዲዮ ያልደረሰበት ቦታ የለም እና ትልልቅ ዩቲዩቦች ላይ ምናምን በቃ በጣም በየቦታው ነው የተዳረሰው እና በሚገርም ደረጃ ነው ቫይራል የወጣው ያ ቪዲዮ እና በጣም ደስ የሚለው በዛ ሁሉ ውስጥ በቃ በጣም ሁሌ ክርስቶስን ነው የምላችሁ። በጣም ተሻይ ማለም ነካ በእውነት የምር ግን ስለ እውነት ሁሌ የማስበው አይዊሽ የኢትዮጵያ ቤተክርስቲያን በዓለም አቀፍ ደረጃ ማለት ነው በደንብ ድምጿ ቢሰማ ብዬ አስባለሁ እና አይዊሽ ደግሞ ኢቨን ይሄ የእንግሊዝ ቋንቋው ላይ ራሱ በደንብ ፍሉዌንትሊ መናገር ብንችል እና ፕሮግራሞቻችን አንዳንዴ በዚህኛው ቋንቋ ቢሆን በጣም ጸደይ ነበር ማለት አሁን የእኛን ያሰብኩት ሁሉም የራሱን ኮንትሪቢዩት ቢያደርግ በሚለው ማለት ነው። እኛም የራሳችን ዝም ብለን በእንግሊዝኛ ጀምርልን አሜሪካ ያሉት በደንብ እንዲገለገሉ በእንግሊዝኛ ጀምርልን እያሉ ነው። ማኔ እንደውም እሱን ድምፅ ልጠይቅ ነው የገባሁት። እኔ የምልህ ጋብዣ ያልነበረ ለምን ቀረ አኬ? ምን ጋብዣ ያልነበረ አሜሪካ ያሉ ዲያቆናት ጋር ሩም ከፍተው ተጠብቀ ነበረ እንዴ? እነሱ ኦኬ ፕሮግራማቸው የእንግሊዝ ነው እንዴ? ኮምፕሊትሊ እንግሊሽ ነው። መኳንንትና ልደት መጥተው ፈለገ በቃ የፈለገን አላየውም እንግሊዘኛው እነሱ ናቸው እንዴ? ያ አዊሽ አሁን ቢኖርና ብጋብዘው ዲያቆን ሳሚ መኩና ለማስመሩ እነሱንም አግኝቻችሁ የሆነ ቀን ላይቭ ያስተጋባሪ ማለት
ኦኬ ዲያቆን ነበር እና አግኝቻቸው ዝም ብዬ እንትን ኮመንት አድርጌላቸው ነበረ እና ኦኬ እነሱ ናቸው እንዲህ ለካ አላወኩም ነበረ እነሱ እንደሆኑ ባለፈው ያውሩኝ ማለት ነው። እና ምንድነው እንዳሉት ሙሉ በሙሉ እንግሊዝ የተገራደፈ እንግሊዝኛማ ይዘን አንወጣም፣ ራሳችንን አናስበላም። ዲያቆን ዝም ብለን በጽሁፋ ይሻላል። እንግሊዝኛ ሲሆን በመጻጻፍ ይሻላል። ይህ ነው። እዚህ ፈተሽማ አለ አማርኛ ይችላሉ መሰለኝ እነሱ አማርኛን በጣም የሚናገሩ በልሳን ስለምታምን መናገር አለብህ። ይህን ቋንቋ መደበቅ አይቻልም። ቢያንስ እንደፈለገ ታፍና አትሞትም። አይዞህ እናወጣ። ፈለገማ እያዩት እኮ እንደዚህ ተወጣጠረ እኮ እያዩት እና ሳስበው ከመፈንዳቱ በፊት ከፍ አለው በጣም ውጥር ብሎ ይዘውት በእንግሊዝ አይ ግን እነሱ እንኳን አክቹዋሊ አማርኛቸውን በጣም ሰሚ ነው። አማርኛም ሲያወሩ ሰምቻቸዋለሁ። ግን እንትን ግን ያመለጠበት መንገድ በጣም ነው ደስ የሚለው። እንግሊዝኛ ተናገር ስትሉ በሉ ጸልዩበት እንዲገልጥላችሁ ብሏቸው ወጣ። አይ ግን እነሱን ሳያቸው እኔም ደስ ብሎኝ ነበር የገባሁት እና እንደዚህ በጣም ማለት ግን ቋንቋው ላይ ጥሩ ስለሆኑ ቋንቋው ላይ እንደዚሁ ጥሩ እንደሆኑ በዛ ደግሞ በደንብ ቢሄዱበት ምናምን በጣም አሪፍ ይሆናል። የኦርቶዶክስ ቤተክርስቲያንን እንትን አስተምሩ በደንብ እንዴ እዚህ እኮ ሰብሰብ ብለን ለምሳሌ 3,000 4,000 ሰው 5,000 ሰው ምናምንም እየገባ ይማራል እና ይሄ ባይዜ ትንሽ ሰው እኮ አይደለም። በውጭ ዓለም እኮ በጣም ትልልቅ ፕሮቴስታንቶች ካቶሊኮች ምናምን ተሰባስበው ገብተው አሁን እንደዚህ ሰው ላይ ያገኙ ይችላል። ስለዛ ክርስቲያኖች አሁን በጣም እንደዚህ የመማር ነገር ካላቸው ማለት እኛ ጋር በጣም እግዚአብሔር ይመስገን ሰው በጣም መማር ይፈልጋል ከሌላው አንጻር ማለት ነው እስካዩት እና ሰው እንደዚህ የመማር ጉጉት ካላቸው ምናምን በቃ በዚህ ቋንቋ ምናምንም ቢኬድበትም ጸዴ ነው። እና እነ ሳሚን ሳያቸው አማርኛው ላይም ጸዴ ናቸው፣ እንግሊዝኛው ላይም ያው ውጭ ስላሉ በጣም ጸዴ ነው። እንደዛ ከሆነ ቆይ እስኪ እነዚህ ሰዎች ከእኛ ጋር በአማርኛ የተግባቡ ቢሆን ለምን ከውጭ ጋር ሳሚ ገብቶልሃል። ብትፈልግ አዘምረው ብትፈልግ በእንግሊዝኛ ሲዘምረው ራሱ አይቼዋለሁ በቪዲዮ። ሰላም ለአንተ ይሁን ሳሚ፣ እንዴት አለ? እንኳን ደህና መጣ። ደህና ቆየኝ። እንዴት ነህ? ሰላም ይመስገን አምላክ አለ። እያማናችሁ መጣ። እንግዲህ የመጣሁትማ እንግሊዝኛ ለመስማት ነው። ጭራሽ ለመስማት ወዳጃችን ምን አድርጉ ነው የምትለን? አይ ነው አም ሹር በደንብ ትችላለህ እያስባለሁ። ወፍ እንትን እኮ ነው እዚህ በጣም መሰረታዊ ችግራችን ምን መሰለህ? ኢትዮጵያ ስንኖር ያው በእንግሊዝኛ እንማራለን ምናምን። ስለዛ ምንድነው ስትሰማ ስታነብ ምናምን ትረዳለህ፣ ያው ስለምትማርበትም ማለት ነው። እና ሙቪ ከማየት ምናምን ምናልባት ሊስኒንግ ስኪልህም አሪፍ ሊሆን ይችላል በተወሰነ መልኩ። ከዛ በኋላ ስፒኪንግ ላይ ግን ሲመጣ ከማንም ጋር በእንግሊዝኛ አታወራም። እዚህ ሁላችንም የምናወራው በገዛ ቋንቋችን በአማርኛ ነው። ስለዛ ስፒኪንግ ላይ እንደዛ ነገር ነው ያለው። ኦኬ እናበረታታለን፣ ችግር የለውም ካልክሽ እሺ። አይ ግን በደንብ እሱን በደንብ ኢንፎርም አድርገን እኛ ራሳችንም እንደዛ ብናደርግ ደስ ይለኛል። እኔም ግን እናንተ ግን በጣም ጥሩ ነው ማለት በደንብ እኔ ቴሌግራም ላይ ምናምን አውራችኋለሁ ብዬ አስቤ ነው። ምናልባት ካላችሁ ቴሌግራም እዛ ላይ በደንብ እናውራና እግዚአብሔር ቢፈቅድ አጋጣሚ ደግሞ ዲያቆን ነግሮኝ ነበር እና እናንተ እንደሆናችሁም አላወቅኩም ነበረ። በጣም ደስ ብሎኛል። አሁን እናንተ እንደሆናችሁ ሳቅ በጣም ደስ ብሎኛል። ስለዛ እንገናኝና ቴሌግራም ላይ መጀመሪያ ወይም ዙም ሚቲንግ ነገር ኖሩን በደንብ አውርተን እስቲ አንዳንድ ነገሮችን እናደርጋለን። እግዚአብሔር ደግሞ በነገሩ ይርዳል። ፈቃዱ ይሁን እንግዲህ ጋድ ዊሊንግ እንላለን እኛ። በእግዚአብሔር ፍቃድ እኛም እንላለን ጌታ ቢፈቅድ። እሺ ሎርድ ዊልስ ኢት። አናኒያም አለ ብታስገባ እስቲ። ማ አናኒያ አብሮ ላይቭ የሚገባ እሺ አኒ ነው የሚለው ስሙ። አንድ በጣም እችላለሁ ጠይቄህም አላውቀው ውለታ ከታላቅ ይቅርታ ጋር አስገቡ ጋይስ አናኒያ የሚል እሺ። ምንድን ነው ዲያቆኒ?
አንድ በጣም የምናከብራቸው የምንወዳቸው መምህር በጣም የተማሩ ሊቅ ከሀገር ቤት ወደ አሜሪካ መጥተዋል እና አሁን በላይቭ ላይ የቤተ ክርስቲያን እንዴት ያሉ ድምፃዊ እንዴት ያሉ ምሁር ናቸው። ትምህርት ቤት ከፍተዋል። የኦንላይን ትምህርት ቤት የአብነትም የተለያየ ነገር እና ማታ ማታ እናንተ ከተኛችሁ በኋላ በዚህ ሀገር ኦልሞስት በእናንተ ከእኩለ ሌሊት በኋላ ያስተምራሉ። ፋሲካው አዝመራው ይባላሉ። እታች አሁን ያ ፕሊስ አስገባና ፎሎ አስደርግልኝ። እንደው ያለ ዛሬ ለማንም ይሄንን አልጠይቅም። ማኬ ፕሊስ አኮስ አረ ችግር የለውም አሉ አሁን አሉ። የኔታ መልእክት ይላኩ ፋሲካው የሚል ዮኒ ፓፓ ካያቸው። እሺ አስገቧቸው። ሞዴሬተርስ ቲቱ አለሽ? ቲቱ ካለሽ አስገቢያቸው። እሺ እስከዛ ሰላም እንበልሽ የገቡትን አፉ ያ ይሄንን ፊት አውቀዋለሁ እና ዝም ብዬ ገዝተ ሲላክ ተቀብሏል ማቆ መሰለኝ አካውንቱን። ሰላም ላንቺ ይሁን። ገብተዋል። እንደው አደራ ናቄ ይመስገን አምላክ አለን። እሺ 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 ዲያቆኒ ሰላም ለእርሱ ይሁን። እንደምን አሉ? ፋሲካ እንኳን ደህና መጡ። በስህተት ነው መሰለኝ። እያወሩ ከሆነ አይሰማም። ስህተት ነው። አካውንቱ ፋሲካው ነው። ፋሲካ አይደለም። ሌላ ሰው ፎሎ ታስደርጉናላችሁ አይደል? ማንነታችሁ እስቲ ሄኖኬ ማለት ሄኖኬ ያኛው ይሄ ወመኔው ወያክ ልልሻል። እንዴት ነህ? አለን ይመስገን አምላክ። እንዴት አለ? አለን ሰላም ልበል ብዬ ነው የገባሁት። ምንም የለኝም። የሉም መሰለኝ እሳቸው። እሺ ይሄኛው ጓደኛ ነው ሳሚ። እሺ ሰላም ለአንተ ይሆናል። እንዴት አለ? አማርኛ አይችልም እሱኛው። በል ሳሚ ይክናዱ አናኔ አማሪ ይክናዱ አደል እንዲህ ተጀመረ። ፈለገ ሙድ እዚህም ተጀመረ። ሰላም ናቂ እንዴት ነው? ይመስገን አምላክ። እንዴት አለ? ባለፈው አግኝቻለሁ መሰለኝ። እሱ ነው ሌላ ሰው? አብረን ገብተን ነበረ። እግዚአብሔር ይመስገን አለኝ። ይመስገን አምላክ አለን። እግዚአብሔር ይመስገን። እንኳን ደህና መጣ ወንድማችን። አሜን። ልክ እንዳለው በእንግሊዝኛ ነው። አርብ ያያችሁት ምህረት ቪዲዮ ሁላችሁም ሃርቨርድ ድቤት ያደረገው አርብ እንገባለን። አርብ ማታ ላይቭ ከነሱ ጋር እና በእናንተ ጠዋት ነው የሚሆነው መሰለኝ። እዚህ ቲክቶክ ላይ አርብ ማታ ነው በእኛ፣ በእናንተ ልክ ጠዋት ሲነጋ ነው የሚሆነው እና መምጣት ትችላላችሁ ሁላችሁም። እና ጥሩ ነው። ጥሩ ውይይት እናደርጋለን። ወጣት አሜሪካ ውስጥ ያለው ወጣት ኦርቶዶክስ ምን ማድረግ እንዳለብን ሁሌ እንደምነው ዲፌንስ መጫወት የለብንም፣ ኦፌንስ ነው መጫወት ያለብን ነው እያለን ነው። እና እሱን አርብ ማታ እንገባለን እና ሁላችሁንም ብናገኝ ደስ ይላል። እንመጣለን መተን እስቲ ሰብሰብ እንላለን። ጌታ ፈቃድ ይሁንና እስቲ እንመጣለን። እንዴ ደስ ይላል። እንደዚህ ቲክቶክ ላይም ከመጣ አንድ ቀን ወይ እኛም እንጋብዘዋለን። እስቲ አሪፍ ነው። በጣም ብዙ ዩቲዩቦች ላይ ምናምን እየቀረበ አይቼ ነበር። እያንዳንዱን አላየኋቸውም ገብቼ፣ ግን ካፕቲክ ኦርቶዶክስ አንሰርስ ላይ አይቼዋለሁ። እና ሚካኤል ለፍተን ነው ምናምን የሚባሉ ሰዎች እነዚህ ካቶሊኮቹ እነሱ ሳይቀር አቅርቦት አይቻሉ። እና እስቲ እንዳየት አይ ቲንክ አማርኛ ተናጋሪም ስለሆነ ለእኛም መጥቶ እስቲ ያወራል። እንጋብዟለን። አማርኛ እናወራለን ግን we're going to be talking English tomorrow so
That's how we're gonna do it. አረ ኖርማል ነው። እኛ እንደዚህ እንትን ብለንም ቢሆን እንሰማዋለን። አኮለት አትፈል ቢሆን እንሰማዋለን። ምንም እንዳታስቡ። ደስ ይላል። መምህራችን መጥተዋል። ይኸው አሁን ገብተዋል። ትክክለኛ ነው። ያው እሺ ሰላም ለእርሱ ይሁን። ፋሲካው እንደምን አሉ? እንኳን ደህና መጡ። ደህና አላችሁ? እንደምን አላችሁ? ወይ አስደነገጡኝ። ይመስገን አምላክ። እንዴት አሉ? ቁጭ ብለን ነበር ከስር ሁልጊዜ አለን እናያለን። እነ ሳሚና እና እኔ ያስቸግራሉ እና ዛሬም ቢያስቸግሩልን እርስዎ ከዚህ አስገብተው እንግሊዘኛ እንዳያወሩ ቢያደርጉልን ጥሩ ነበር። እዚህ ምንም አቀበናቸዋል። ምንም አይነት እንግሊዘኛ የለም። ገዘት ናቸው። ደረሳችሁ። ደስ ብሎኛል እውነት ለማውራት እንግዲህ ዘመኑም ምስራቀ ፀሐይ እስከ ዓረብ አይደል? ህማማቱም ይሄ እንግዲህ የመጣም ስለሆነ እንደዛ ስለሆነ ከፀሐይ መውጫ እስከ መግቢያ ድረስ የክርስቶስ ወንጌል እግዚአብሔር ይመስገን በሚዲያ በኩል እየደረሰ እንደሆነ ይሰማኛል። አሁን ዘመኑ ከተጠቀምንበትና ለዚህ ደግሞ አንዱ ማሳያ እውነት ለማውራት አኬ አንተ ነህ እና በቃ መምህራን ወደ ሚዲያ መምጣት እንዳለባቸው በሚዲያ ብዙ ስራ መስራት እንደሚቻል ማትረፍ እንደሚቻል ለብዙ መምህራን አርአያ መሆን የምትችል መምህራችን ነህ እና እውነት ለማውራት በጣም ነው የምንወድህ። በቃ ቁጭ ብለን ነው የምንማረው ሁልጊዜ እውነት ለማውራት እድሜ ይስጥልን። ይሄ ነው የምለው። አሜን አሜን። እግዚአብሔር ያክብርልን። እንትን ምን ዜማ ነው የሚያስተምሩት? አይ እኔ እንኳን ብዙ እንደው እንትን ነው ዝም ብለው ስለሚወዱ ነው እንጂ አሁን የቅዳሴውን ምስጢር ነው እየተማርን ያለ ነው። 6ቱን ቅዳሴ ጨርሰናል በ30 ቀን በአንድ ወር ውስጥ ቅዳሴ እግዚእ፣ ቅዳሴ ሐዋርያት፣ ቅዳሴ እግዝእትነ ማርያም፣ ቅዳሴ ዲዮስቆሮስ፣ ቅዳሴ አትናቴዎስ እና ዛሬን ትናንትና ደግሞ ጀምረን አሁን በዚህ ሳምንት እየተቀደሰ ያለውን ቅዳሴ ጎርጎሪዎስ እሁሁ ዘባስልዮስ ነው የኑሲሱ ኤጲስቆጶስ። ቅዳሴው ምንድን ነው የሚለው ነው። ህዝቡ ያስቀድሳል እንደምናውቀው አያውቀውም። ቅዳሴ ማለት በቃ ረቂቅ ነው፣ ምስጢሩ ጥልቅ ነው እና እሱን ለህዝቡ እያብራራን ነው። የተለየ ነገር አይደለም። እግዚአብሔር ቢረዳን ደግሞ በዚህ በአሜሪካ አንድ ተቋም ከፍተናል። ምንድን ነው እሱም ትውልዱ እንደምናውቀው ቤተክርስቲያንን በርቀት ነው የሚያውቃት። የኢትዮጵያ ቤተክርስቲያንን ስሟን እንጠራባታለን እንጂ ገብተን ያለውን ነገር ብዙ እያወቅን አይደለም እና ያንን ለማድረግ ህፃናቱን ከስር ጀምረው የአብነት ትምህርቱን ተምረው እንዲያድጉ ከዛም በዘለለ ኢትዮጵያ ሀገራቸውን የኢትዮጵያን ቤተክርስቲያን ባህሏን፣ ትውፊቷን፣ ስርዓቷን እንዲያውቁ የሚያደርግ ቨርጂኒያ መንግስት እግዚአብሔር ፈቃዱን ሰጥቶን በዛ መንገድ እያካሄድን ነው። ክረምት ላይ በደንብ የአብነት ትምህርቱን ክርስቲያናዊ ስነ ምግባሩን ተግባራዊ ክርስትናውን ለማስተማር እየደከምን ነው። እግዚአብሔር ይርዳን። እንግዲህ ታግዙናላችሁ ብለን እናስባለን። ኧረ በስመ አብ። ይኸው ከክርስቲያኖች በጣም ብዙ ሰዎች እንደው አመለጠና እያሉ ነው፣ እኔንም ጨምሮ ክርስቶስን በጣም እና ፕሮቴስታንቶች ሳይቀር እያዩኝ ነው። ኧረ ቅዳሴማ እኔም መማር ፈልጋለሁ የሚሉ ፕሮቴስታንቶች ሳይቀር እያዩ ነው። እና እስቲ እንደው እንዴት ነው ይሄ ያለፈን ነገር ድጋሜ ይመጣል ወይስ? አሁን ምን እንደምናደርግ እንጃ። ማለት አሁን ወይ ያው ቲክታክ ላይቭም ላይ ሲተላለፍ ስለነበር ወይ እሱ ላይ ሪከርድ የተደረገውን ወይ ዩቲዩብ ላይ ፖስት እናደርገዋለን። አሮ ነው ብዙ እንትኑ የለኝም፣ ግን ያ ምስጢሩ ጥልቅ አይደል እንደምናውቀው። አሁን ምሳሌ ቅዳሴ ጎርጎሪዎስ አሁን እየተማርነው ያለ ነው። በቃ የማይሄድበት የለም። ኢየሱስ ክርስቶስን የሚጠቅስበት መንገድ ማለት የሚያመጣበት መንገድ ቀዳማዊነቱን፣ ዳህራዊነቱን አሁን የአብርሃምና የመልከጼዴቅን ዘፍጥረት 14 እና ይሄ ዕብራውያን 7 ላይ ያለውን ሊቀ ካህናትነቱን ጎርጎሪዎስ ዘኑሲስ አድርጎ የሚያመጣበት መንገድ ይገርማል፣ ይደንቃል። ቅዳሴው ላይ ኦበሴ እግዚአብሔር ኦበሴ እግዚአብሔር ኦበሴ እግዚአብሔር ጻ እያለ ውጣ እያለ በዛ በደብረ ታቦር እንደተገናኙ መስዋዕቱን ያንን በህብስትና በወይን በብሉይ ኪዳን እንግዲህ እንደምናውቀው ቅዳሴ ማርያም እንደሚለን
አኮ ከመመስዋዕቶሙ ዘቀደምት አበው ዘበደመ በጋ ሀርጌው ላይ ምን ነው የሚለው? በበግ ደም በጊደር ደም በላም ደም እንደነበረው መስዋዕት አይደል የሚለው ያሁን መስዋዕት መልከ ጼዴቅን ለክርስቶስ አምሳል አድርገን እኮ የምናመጣበት አንዱ እንደዛ አይደል? ምሳሌ አድርገን የምናመጣበት በራሱ ቁርባኑ አይደል? እና ያንን የሚያመጣበት መንገድ የሚደንቅ ነው። ብቻ እነዚህ ቅዳሴው የያዘው ምስጢር እውነት ለማውራት መጽሐፍ ቅዱስን እንዴት ከየት ከብሉይ ከሐዲሱ ከዛ አድርጎ የሚጠቅሰው ይገርመኛል። እና እስቲ እግዚአብሔር ይርዳንና ወይ እንደዛ እናደርጋለን። ሌሎች መምህራንንም እንጋብዛለን። ክቡር አንድ ቀን እርስዎም ያግዛሉ። ኧረ በስመ አብ እኔ ዝም ማስተባበሩ ላይ መንድቡኝና እና ብቻ እንትን ሲል ጊዜው ሲደርስ ነገሩን እንመጣለን፣ እንማራለን ሁላችንም በደስታ እዚህ በቃ እዚህ የሚመጡ ልጆች አብዛኞቹ ቅዳሴ የሚወዱ ናቸው። ኦልሞስት ሁሉም በሚባል ደረጃ እና ሁላችንም ነው ተሰብስበን መጥተን ቅዳሴ እና ግን ቅዳሴው ላይ እንዲሁ ለመምህራን ምናምን የሚጠቅሰው አንድ ክፍል አለ እና በጣም ደስ የሚል አሁን መቼም ጎርጎሪዎስ ቅዳሴን ስናስብ በአመት በጣም ጥቂት ቀን የሚቀደስ ቅዳሴ ነው። 14 ቅዳሴያት አሉ። ግን በአመት በጣም ትንሽ ቀን የምንቀድሰው ቅዳሴ ነው። ምን ማለት ነው? ኒቆዲሞስ ከገባ ከረቡዕ ጀምሮ እስከ እሑድ የሚቀደስ ቅዳሴ፣ ሌላ ቅዳሴ አይቀደስም። ኒቆዲሞስ ገብቶ ረቡዕ እስከ እሑድ የሆሳዕና ዕለት የሚቀደሰው ማለት ነው። እና አሁን የጸልዩ በእንተ አበዊነ አሁን ከታች ላላችሁ በተለይ ጸልዩ በእንተ አበዊነ ጳጳሳት እያልወሩ ማለት ቀሳውስት፣ ዲያቆናት፣ መምህራንን ያነሳል። ለመምህራን መጸለይ እንደሚገባ፣ ለጳጳሳት መጸለይ እንደሚገባ አገልግሎታቸው እግዚአብሔር የሰመረ ያደርግላቸው ዘንድ ከፈተና የጠብቃቸው ዘንድ በጣም ነው የሚገልጸው ደጋግሞ እና አባ እንድራኒቆስ፣ አባ ባሲሊቆስ፣ አባ ቲቶ፣ አባ ፊሊሞን እያለ ሐዋርያትን እያነሳ 12ቱን ሐዋርያት እና ለመምህራኖቻችን በእውነት ለሚያስተምሩን መምህራን ልንጸልይ ይገባል። ጎርጎሪዎስም እንደሚለን ሌሎችም ሊቃውንት እንደሚሉን እና አኬ እውነት ለማውራት እኔ በጣም ነው የምሳሳላችሁ። ለምን መሰላችሁ? ሚዲያ ላይ እየወጣ ሰው ፈተናው ብዙ ነው፣ እናውቀዋለን። ጸሩ ሰባ ቤቱ እንለዋለን በግዕዝ። ጠላቱ የሚጀመረው እዛው ስለሆነ እዛው ወራት ስለሆነ በቃ መጸለይ ይገባል እንዳንወድቅ። በዚህ በሚዲያ ወጠን የምናስተምር መምህራን እንዳንጠፋባችሁ በጣም መጸለይ ይገባል ለኛ እና ጸልዩልን። በጣም እንወዳቸዋለን። ዲያቆን ሕዝቅያስ አንዱ ለቀን በጣም መምህር ገብተው ቤቴ ላይ በጣም አይቻቸው ነበር እና ኑሩልን። እግዚአብሔር ይስጥልኝ። አልያዝ በጣም እግዚአብሔር ያክብርልን። በጣም እናመሰግናለን ስለመጡ። በጣም ደስ ብሎናል። እንኳን አገኘኑት። በጣም ደስ ብሎኛል። ያው እንግዲህ ፎሎ እያደረጋችሁ ነው ብዬ ተስፋ አደርጋለሁ። ፎሎ ያላደረጋችሁ ሁላችሁም ሰዎች እንግዲህ የመምህራችንን አካውንት ፎሎ አድርጉና ሲለቁ ይደርሳችኋል ማለት ነው። ሁላችሁም ፎሎ አድርጉ። እግዚአብሔር ያክብርልን። በጣም እናመሰግናለን። ናቱ ነበርክ እንዴ ቅድም? እንዴ ታዲያ እግዚአብሔርን አላየሁም። የወጣ መስሎኝ ነበር። እንዴት አለ? ምስጋና አምላክ። እሺ ሰው በቃ እንደዛ እናደርጋለን። ዛሬ ይብቃን መሰለኝ ጋይስ። እሺ እግዚአብሔር ያክብርልን። ፋሲካው ክህነት አለ ካሉት በጣም ይቅርታ ባይዝ። አረ ምንድን ነው ስለሚወዱኝ ነው እንጂ የተለየ እንኳን እና ግን ምንድነው አክሊላት ዲበርሶሙ ለካህናትም ይላል። የእርስዎን ስም ስናነሳ ትዝ የሚለን በዚህ ባለፈው በደብረ ዘይት ከመንተ መብረቅ ዘይወፅም ጽባህ ያስተርእይ እስከ ዓረብ ከማሁ ምጽአቱ ለወልደ እግዚአብሔር የሚል አንድ መዝሙር አለ የቅዱስ ያሬድ። መብረቅ ከምስራቅ ወጥቶ ከምዕራብ እስኪታይ ይወርድና አክሊላት ዲበርሶሙ ለካህናት ይላል። አክሊላችን ኢየሱስ ክርስቶስን ሲያነሳ ነው እና እርስዎም አክሊላችን ነው ለኛ ካህናት። እንዴት ነው ለህዝቡ እንደዛ ናቸው፣ ምንም ጥያቄ የለውም። ይሄ መምህራን ለህዝቡ እንደዛ ናቸው። አዎ ምንም ጥያቄ የለውም። ይሄ እንዲና እንዲህ የምንለው ጉዳይ እኮ አይደለም። በቤተ ክርስቲያን መምህራን ሲኖሩ ነው
ህዝብ ጸንቶ የሚኖረው። ለዛ ነው ሐዋርያትን የሾመልን። ለዛ ነው ሐዋርያን አበው የተቀጠሉት። ለዛ ነው ዛሬ መምህራን ያሉን እና መጠበቅ ያለብን መምህራኖቻችን አክሊላችን ኑርልን። እነዚህ እነ ሳሚና እነ አናንያ ደግሞ የሚያስቸግሩንን በዚህ አንዳንድ ቀን እኛንም እያስቸገሩ ነው በእንግሊዝኛ። እኔ እንኳን ደፍሬም አላውቅም፣ አልገልጽም እነሱ ፊት አፌን እና ኖሩልን። እንወዳቸዋለን። እግዚአብሔር ያክብርልኝ። ፎሎውም ስላስደረጉኝ ኖሩልኝ። ቴንኪው በጣም አሜን። እግዚአብሔር ያክብርልን። እግዚአብሔር ያክብርልን። አኬውስ እንዴት አላችሁ? እንዴት አለ? ደህና ናችሁ? አለን እግዚአብሔር ይመስገን። ሌላ እዚህ ሁላችሁም ያላችሁ ገስት ላይ ዲያቆናት ወምእመናን ወመምህራን ታች ያላችሁ ሁላችሁም ሰላም ብያቸዋለሁ። ሰላማችሁ ይብዛ። ዲያቆን ፋሲካውን እወቃቸው። አብረን ነው አንድ ግቢ የተማርነው። ዲያቆን አንቱ እንደምን አሉ? ገና ነው። እግዚአብሔር ይመስገን። የሚደንቅ እኮ ነው። አዎ እውነት ለማውራት አንድ ላይ እኔ የተማርነው ዩኒቨርሲቲ የመጀመሪያ ዲግሪ ስንማር አንድ ላይ ነበርን እና በቃ እዚህ ላይ በውስጥ ዲያቆኔ እንዴት ነው? በውስጥ ላጣሩ ይህን ነገር ወይስ እዚሁ የተወሰነ ነገር ልሂድበት? መኩ ቆይ አንተን አይደለም ማለት ከመኩ ጋር አንድ ላይ ተመራችኋል ነው የመጀመሪያ ዲግሪያችሁን እና መኩ በጣም ትልቅ ነው ወይስ ዲያቆን? እኔ በጣም ልጅ ነኝ። በጣም ልጅ እንትን ነው ዝም ብሎ ነው አንቱ የሚሉ እንጂ በጣም ከመኩም በታች ነኝ። ያው እንግዲህ አትርፈውት እንደማይሆን ተስፋ አደርጋለሁ። መኩ በጣም ፊቱ ላይ የሆነ የደበቀው ነገር እንዳለ ያስታውቅ ነበረ። በእርግጥ እኔ እድሜ አልመሰለኝም እንጂ ምን አሉ? በነገራችን ላይ አንድ ግቢ ጉባኤ እውነት ጥሩ አገልግሎት ነበረ፣ እግዚአብሔር በሚያውቀው እና አሪፍ ጊዜ ብቻ አንዳንድ ነገሮች እላለሁ በውስጥ አኬውስ እና ስላገኘው ደስ ብሎኛል። ዲያቆኔ በጣም ያኮረል። ኦኬ መኩ እኮ የአቡነ ባስልዮስ ዲያቆን እኮ ነው። የዛን ሌሊት የተቀበለው። ኦኬ ጭራሽ አንዴ የጥንት ሰው ነው አቡነ ባስልዮስ የመጀመሪያ ፓትርያርኩን ነው። ከባድ ሁኔታ ላይ ነው። እንቺ ነው እድለኛ ነኝ ያኔ ቢቀበል ማትላል። እሺ እና ለማንኛውም ምናልከኝ መኩ ቀጥል ይቅርታ። እኔ በእንግሊዝኛ ልቀጥል ነው ሰውዬ። እኔ ልጠይቅህ ነው አንተን። ለብቻችሁ ስትሆኑ አይሻልም? አንተ በሰው ፊት በጣም ያፈረው በሰላም ማለት ዲያቆን እስኪያስ የተዱ አሁን እሳቸው የተቀመጡበት ሳሚና እኔ ባሉበት ነበረ ማውራት ነበረብ። ግን እንግዲህ አንድ ጥያቄ ብቻ ነበረ። ታውቁት ጠይቅ እንዴ እንድች ብለህ እንዳታስብ ፕሊዝ። በቃ በእንግሊዝኛ ነው የምታብራራው ማለት ነው። ጀምር። በእንግሊዝኛ ብቻ ጠይቅ። ምን አትጠይቅም ነው ጋር አይደለም በደንብ ጠይቅ። አባ እሺ አንድ እስክትሸመድ ድረስ አንድ የተወሰኑ ሰዎችን ሰላም ልበል። ያዙ ሸምድድ እስከዛ ትንሿ እንዴት አለች? ሰላም ነው ቤት ያለሁላችሁ? አለን ይመስገን አምላክ። እንዴት ነሽ አንቺ? አለን እግዚአብሔር ይመስገን። ኧረ የለቀቅሽውን ቪዲዮ አይቼ እየደከምኩኝ ነበር። እሱን ተይው። ሌላ እሱ ይሄን እስካሁን አሁንም እያዳመጠ ነው። እዚህ ያዳምጣል። እዛ ግሩፕ ሴቶቹ ጋር በቃ እዚህ ትንሽ እንትን ይላል። ሊደበር ይችላል ስለሚችል ኦኬ ይቅርታ። ምናልባት ካለ ከግሪክ የሚመጡ የቤተክርስቲያን እቃዎች አሉ። ንዋያተ ቅድሳት እኔ ነኝ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? እንዴ እኔ እኮ በጌታ ስም ማን ነበር እችላለሁ አሉ። ይመስገን አምላክ። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን።
ማሳየት ከተቻለ የተወሰነ ቃለን እሺ እሺ ያው ትልቁ ላይ አድርጌሻለሁ። እስከዛ ቤትሻ እንዴት አለሽ? እንኳን ደህና መጣሽ። ሁሉንም አልደረስም ማለት ነው። መሻችሁላችሁ አለን ይመስገን። መምህሩ ልጠይቃቸው ነበር የሆነ ጥያቄ ወይ ስትጨርስ በቃ እሺ። እያያችሁ ጋይስ እናቱን መኩን እነዚህ ወንድሞችንም ፎሎ አድርጉ። እዚህ ጋር ያሉት ሌሎችንም እነ ቤትሻን ትንሿን ሳሚና አኒን ሁሉንም ፕሊዝ ሁሉንም ፎሎ አድርጓቸው ምናምን ሁሉንም። እሺ ናቱንም ያው እንግዲህ አሮ ናቱና መኩ ምናምን እንኳን ብዙ ጊዜ ታገኛችኋላችሁ። ሳሚን እና አኒን ሁላችሁም ፎሎ አድርጓቸው እና ትንሿንም ብዙ ጊዜ አታገኟት። እሺ እሺ አፎን ያቀጥ ለጸሎት ቤት መግዛት የምትፈልጉ እንዴት ነው መግዛት የሚችሉት? ሰው መግዛት ቢፈልግ ኢንቦክስ ላይ ነው የሚያወሩኝ። ኦርደር ማድረግ የሚፈልጉት ነገር ካለ ኦርደር ማድረግ ይችላሉ። ስለማመጣ አለ ከዛው ማለት ነው። ከውጭ በጣም የሚያምሩ ደስ የሚል አይቀር ክሩሱም ደስ ይላል። የመስቀሉ ራሱ ያንተ ነው። ምናልባት ማስመረጥ ስላልቻልኩኝ ስልክ ታነስ እንዴ ለእኔ ሊመጣልኝ ነው። እያያችሁ ነው ጋይስ። እሺ መርጣለሁ። ደውዪልኝ እና ወይስ እዚሁ ነው መረጥ? የመቤታችንን ብያለሁ። ትልቁ ይሄኛውም ያንተ ነው። ይሄ የቅዱስ ሉቃስ ራሽያ ውስጥ የተገኘ የመጀመሪያ ስዕሉ ነው። ኦኬ ኦኬ። የጌታችን ምስለ ፍቁር ወልዳ እሱም እና አንድ የጌታችን ነው ያልኩት። አልበዛ የሚበዛ ሆነ የመቤታችን አንድ ቢሆን ይበቃል። አይ ይኸው ይሄም ያንተ ነው። የአክሮሱም ያንተ ነው። እንግዲህ አይበዛም። አይ ቴንኪው ጌታ ያንተ ነው። ሐኪም እንዳልበዛም ላስወረደ መሰለኝ። አንዴ ቆይ ሚዩት አድርግ። ለዲያቆን ስል ነው ዝም ያልኩ። የማርኩ አብሮ ስለተማሩ በዛ ብዬ ነው። አካፍላሉ። ችግር ቤት ያሉ እንሰጣሉ። አይ በጣም የሚያምረው። ስለዛ ጋይስ እንደነዚህ አይነት አይከኖችን ቅዱሳት ስዕላትን ማዘዝ የምትፈልጉ አንደኛ ቀጣ በትዕዛዝ የምትፈልጉ እዚሁ ደግሞ ያሉትን ደግሞ መርጣችሁ መግዛት የምትፈልጉ ሰዎች ስጦታ ለመስጠት ሊሆን ይችላል። ለራሳችሁ ለጸሎት ቦታም ለማድረግ የጸሎት ቦታ ምናምን እንደዚህ አይነት በጣም ነው ሙሉ በጣም ደስ ይላሉ። በተለይ የእመቤታችን እና ጌታን አቅፋ እና የጌታችንን ለብቻውም በተለይ የክርስቶስ የስቅለቱ ምናምን ኖርማሉ ይህም በጣም ነው የሚያምረው። በጣም ነው ደስ የሚለኝ። በጣም ወደው ቅዱስ መስቀል ከዚህ በፊትም ጽፌ ነበር በእርግጥ እና በጣም ነው የምወደው እነዚህን ስዕላት እና እናንተም ለጸሎት ቦታችሁ የሆነች ትንሽ አይከን ኮርነር ነገር ይኖራችኋል ብዬ ተስፋ አደርጋለሁ። ብዙዎቻችሁ እሷ ጋር የምታስቀምጧቸው በጣም ደስ የሚሉ እንትን ናቸው ስዕላት ናቸው እና የምትፈልጉ እንግዲህ በውስጥ ኢንቦክስ አድርጉላት፣ ጻፉላት። ቆንጂት ትመልሳለች ብዬ ተስፋ አደርጋለሁ። ኦፍኮርስ ትመልሳለች። የፈጠነ የምንመልሰው ትላለህ እና የምትፈልጉትም ሲኖር ደግሞ ታዟታላችሁ። ኦርደር ስለምታደርግ ያው ታስመጣላችኋለች ማለት ነው። እንደዛ ነው ይመስለኛል። ሌላ የምትጨምሩት ነገር ካለ ፕሊዝ። የለም እግዚአብሔር ያክብርልኝ። መጠየቅ የምትፈልጉት እኔ ጋር መምጣት ትችላላችሁ፣ መጠየቅ ትችላላችሁ። ዱባይ ይላላችሁኝ። አዎ እኔ ስመጣ ማምጣት ትችላለሁ። ሌላ ሀገርም እልክላችኋለሁ። እኔን አውሩኝ። አኬ እግዚአብሔር ያክብርልኝ። አመሰግናለሁ። ያክብርልን። እሺ ዲያቆኒ እንግዲህ መልካም አዳር። አሮ ነው እናንተ ጋር መልካም ውሎ ነው መሰለኝ። መልካም ውሎ ሳሚያችን አኒ። እሺ ጉድ ናይት። መልካም ደህና አደሩ። እግዚአብሔር ያክብርልን። ጉድ ናይት ናቱ። ቻው አንተ ሰውዬ። ትንሿም
ዲያቆንም ማን ነው መኩም ቤቲም